Hallelujah. የምትጠብቀኝ ጠዋት ማታ ጠላቴ በስውር የምትቀጣ የተገፉትን ሰብሳቢ ሁሉም አንተ
በጌታ ፍቅር ሁላችሁንም ሰላም እላችኋለሁ። የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር መንፈስ ከሁላችሁ ጋር ይሁን። በተለያየ ስፍራ በተለያየ ቦታ ያላችሁ ኢትዮጵያውያን፣ ኤርትራውያን፣ በተለያየ ቋንቋ የምትናገሩ ሰዎች በሙሉ የእግዚአብሔር ሰላምና ጸጋ ከመንፈሳችሁ ጋር ይሁን ማለት ፈልጋለሁ። እግዚአብሔር ለዘላለም የተባረከ ይሁን። በዚህ ፕሮግራም ወይም ደግሞ በዚህ ላይቭ ፕሮግራም ላይ ያላችሁ በሙሉ እግዚአብሔር አብዝቶ ይባርካችሁ። እስቲ እግዚአብሔር ከረዳችሁ በዚህ ያላችሁ ሁላችሁም ለብዙ ሰዎች ሼር እንድታረጉ እግዚአብሔር አምላክ ዛሬ የተወደደ ጊዜ ይሰጠናል። የተወደደ እግዚአብሔር መንፈስ፣ የእግዚአብሔር ጸጋ በመካከላችን ይገለጣል። አምላካችን እግዚአብሔር የተባረከ ይሁን። እስቲ አንዳችሁ ለ5 ሰው ለ10 ሰው ሼር እያደረጋችሁ የእግዚአብሔርን ጸጋ ብዙ ሰዎች እንዲካፈሉ እንድታደርሱልኝ በጌታ ፍቅር አሳስባችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ጌታ ከእናንተ ጋር ይሁን። ኢየሱስ ለዘላለም ጌታ ነው። የወደደን የጠራን ያገዘን መልካምነቱንና ምሕረቱን በእኛ መካከል የሚገልጥ እሱ የሰማይ አምላክ እግዚአብሔር የተባረከ ይሁን። በዚህ ያላችሁ ሁላችሁንም ጌታ ኢየሱስ ዘመናችሁን ይባርክ። ለሚመለከተው ሰው፣ ለወዳጆቻችሁ፣ ለዘመዶቻችሁ፣ ለቤተሰቦቻችሁ እንዳለ በቃ ይሄንን ፕሮግራም ለመከተል ለሚፈልጉ ሰዎች፣ ይሄንን ፕሮግራም ለመስማት ለሚፈልጉ ሰዎች በሙሉ እንድታደርሱልኝ በጌታ ፍቅር ማሳሰብ ፈልጋለሁ። የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል፣ ነፃ መውጣት አለ ይላል። ክብር ለጌታ ይሁን። አሁን የምትገቡ ሰዎች ሻሎም፣ የእግዚአብሔር ጸጋ ይብዛላችሁ። የጌታ ጸጋ የጌታ ምሕረት ከእናንተ ጋር ይሁን። ሁኔታችሁን አልፋችሁ ያላችሁበትን ችግር አልፋችሁ ለመጣችሁ ሰዎች እግዚአብሔር ዛሬ ለእናንተ መልእክት አለው። እግዚአብሔር ዛሬ ለእናንተ መፍትሄ አለው። ሃሌሉያ፣ ክብር ለጌታ ይሁን። እስቲ ጥቂት ደቂቃዎች ሼር እንድታረጉልኝ እጸልያለሁ። ሃሌሉያ። ጌታ አብዝቶ ይባርካችሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በዚህ ያላችሁ እኔን አክብራችሁኝ ከእግዚአብሔር ጸጋ ለመካፈል የመጣችሁ በሙሉ ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። እናንተን መባረክ ፈልጋለሁ። ሃሌሉያ። ጥቂት ደቂቃዎች ሼር አድርጉልኝ። ጥቂት ደቂቃዎች ለብዙ ሰዎች ሼር አድርጉልኝ። ምናልባት በዚህ ጉባኤ ውስጥ የተጨነቀ ሰው ሊመጣ ይችላል። ግራ የተጋባ ሰው፣ የታሰረ ሰው፣ በተለያየ የህይወት ጭንቀት ውስጥ፣ የኑሮ ጭንቀት፣ የመንፈሳዊ ጭንቀት ውስጥ ያለ ሰው አለ። ምናልባት ዛሬ እግዚአብሔር ቀኑ ሊያደርግለት ይችላል። የሚነካው ቀን፣ የሚፈታው ቀን ሊሆን ይችላል። ስለዚህ ፕሊስ ባካችሁ ለሚመለከተው አድርሱልኝ። ሃሌሉያ። ኢየሱስ ጌታ ነው። በጌታ ፍቅር ታዛችሁኝ ለምታረጉ ሰዎች ሁሉ እግዚአብሔር በእናንተ ህይወት ውስጥ አስገራሚ ቸርነቱን ይገልጣል። አስገራሚ ምሕረቱን ይገልጣል። ክብር ለጌታ ይሁን። ስለዚህ እንደሚመቻችሁ ሆናችሁ ባላችሁበት ስፍራ፣ አንዳንዶች በሆስፒታል፣ አንዳንዶች በሕክምና ጣቢያ፣ አንዳንዶች በቤታችሁ፣ አንዳንዶች መኪና እየነዳችሁ፣ አንዳንዶች በተለያየ ሁኔታ ይህንን ቪዲዮ ታያላችሁ። በዛ ውስጥ ሆናችሁ ግን እኔ አንድ ነገር እንድታረጉ ነው የምፈልገው፣ እሱንም እንድታምኑ። ሃሌሉያ። እግዚአብሔር ወደ እናንተ የሚያመጣውን መልእክት አምናችሁ እንድትቀበሉ፣ በህይወታችሁ ላይ እንድታመጡ። ሃሌሉያ። በህይወታችሁ ላይ አስገራሚና አስደናቂ የእግዚአብሔርን ቸርነት እንድታዩ እንድታምኑ ብቻ ነው የምፈልገው። ማመን ብቻ ነው ከእናንተ የሚጠበቀው። ጌታ ኢየሱስ ዘመናችሁን ይባርክ። አሁን ሼር እያደረጋችሁ እዚህ ጋር እየጻፋችሁልኝ ያላችሁ ሰዎች በሙሉ ጌታ አብዝቶ ይባርካችሁ። ዛሬ ከእግዚአብሔር ጸጋ ትካፈላላችሁ። ከእግዚአብሔር ምሕረት ትካፈላላችሁ። ከእግዚአብሔር ቸርነት ትካፈላላችሁ። ብዙ ሰው እንደመጣ አይመለስም። ብዙ ሰው ከነ ጭንቀቱ አይመለስም። ብዙ ሰው ከነ ሐዘኑ አይመለስም። ብዙ ሰው ከነ ውድቀቱ በኢየሱስ ስም አይቀርም። እግዚአብሔር ዛሬ አስደናቂ ታምራት ያደርጋል። አስደናቂ የእግዚአብሔርን ቸርነት ዛሬ ታያላችሁ።
ዮሐንስ ሰላም ላንተ ይሁን። በዚህ ያላችሁ ብርቱካን ሰላም ለናንተ ይሁን። እግዚአብሔር ዘመናችሁን ይባርክ። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ፣ ብዙ አረብ ሀገር እንዲደርስ፣ ዩሮፕ ላይ እንዲደርስ፣ አፍሪካ ሀገር እንዲደርስ፣ በአሜሪካ፣ በካናዳ፣ በጀርመን በተለያየ ቦታ ውስጥ ያላችሁ ሰዎች በሙሉ እግዚአብሔር አምላክ ይህንን ጸጋ ወደ እናንተ ያመጣዋል። ሃሌሉያ። በተለያየ በምንም ሁኔታ ውስጥ ነው፣ በማንኛውም ውጊያ ውስጥ ነው። ትዕግስት ሰላም ላንቺ ይሁን። ጌታ ኢየሱስ ምስክሬ ነው። ዛሬ ጌታ ተናግሮኝ ነው የገባሁት። አንዳች ነገር ይሆናል ዛሬ፣ አንዳች ታምራት ይሆናል ዛሬ። በሕይወታችሁ ላይ በሚታይና በሚጨበጥ ታምራት እግዚአብሔር ይባርካችኋል። እናንተ ሼር እያደረጋችሁልኝ እኔ ፕሮግራሜን እቀጥላለሁ። ሼር እያደረጋችሁ የገባችሁ ይህንን ቪዲዮ ተከታተሉ። በቃ ጥቂት ደቂቃዎች ሼር አድርጉ። ከዛ በኋላ እናንተ ገብታችሁ ተከታተሉ። ከዚህ መንፈስ አንድ ሰው እንዲወጣ አልፈልግም። የሰማይ አምላክ እግዚአብሔር ሆይ የተወደድክና የተፈራ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ አሁን በጉባኤው መካከል በኢየሱስ ስም በምህረት በቸርነት በቃል እግዚአብሔር ሆይ በተለያየ ጸጋ እግዚአብሔር ሆይ በጉባኤያችን እንድትገለጥ በኢየሱስ ስም እለምንሃለሁ። አንተ ኤልሻዳይ ነህ፣ የሚሳን የለም፣ የሚያቅት የለም። ሁሉን እግዚአብሔር በጊዜውና በሰዓቱ ማድረግ የምትችል የተናገርከኝ ቃል በብዙ ሰዎች ሕይወት ውስጥ፣ በብዙ ሰዎች ልብ ውስጥ፣ በብዙ ሰዎች ቤት ውስጥ እግዚአብሔር ሆይ በጌታ በኢየሱስ ስም እንዲገባ ጸልያለሁ። አሁን እንዲገባ ጸልያለሁ። እየፈሩ የገቡ እየተንቀጠቀጡ የገቡ በብዙ ጭንቀት ውስጥ የገቡ በብዙ ስርዓት ውስጥ የገቡ በብዙ ወጥመድ ውስጥ በብዙ ውጊያ ውስጥ ያሉ ዛሬ ከሚመጣው ቃል የተነሳ ዛሬ ከሚመጣው ኃይል የተነሳ ዛሬ ከሚመጣው ምሕረት የተነሳ ብዙ ሰዎች ነፃ እንዲወጡ ጸልያለሁ። ብዙ ሰዎች በኢየሱስም ካሉበት ከየትኛው መርገም ነፃ እንዲወጡ ከየትኛውም ውጊያ ነፃ እንዲወጡ አባቴ ምሕረትን በዚህ ጉባኤ ላይ እንድታረግ ጸልያለሁ። የሳተ ቢኖር አሁን እንዲመለስ፣ የወደቀ ቢኖር አሁን እንዲነሳ፣ አቅጣጫ የሳተ የቆመ ቢሆን አሁን እንዲሮጥ፣ የታመመ ቢሆን አሁን እንዲፈወስ፣ ግራ የተጋባ ቢኖር አሁን ነፃ እንዲወጣ በኢየሱስ ስም እለምንሃለሁ። አሁን በኢየሱስ ስም እለምንሃለሁ። ዛጋዲ ጋላቫኒያናና መሃያ አንተ እግዚአብሔር ታላቅ ነህ የኔ ጌታ። የአባቶቻችን አምላክ ነህ፣ የሐዋርያት አምላክ ነህ። ዛሬም ደግሞ የኛ አምላክ የኛ አባት ነህ። ማንም እግዚአብሔር ሆይ ከነ ችግሩ እንዳይወጣ፣ ማንም እግዚአብሔር ሆይ ከነ ሁኔታው እንዳይወጣ፣ ማንም እግዚአብሔር ሆይ ከተያዘ ሰንሰለቱ ጋር አብሮ በኢየሱስ ስም እንዳይቀጥል ዛሬ ምሽት በኢየሱስ ስም ምሕረት ይገለጥ፣ ጸጋ ይገለጥ፣ የእግዚአብሔር ጸጋ ይገለጥ። ቫንታርዲ ካላቫያ ራባሃዲና ማጋዮነ መጋሻ አየሩ ላይ የተሰማራ ጨለማ የተመታል። አየሩ ላይ የቆመ ኃይል በኢየሱስ ስም የተመታል። በሚዲያ ውስጥ የተሰገሰገ የሰዎችን ልብ በኢየሱስ ስም የሚይዝ የሰዎችን አይምሮ የሚይዝ የትኛውም የጨለማው ገዢ ዛሬ በጌታ በኢየሱስ ስም የተገለበጠ ይሁን። አሜን። የተገለበጠ ይሁን። አሜን። የተገለበጠ ይሁን። ጥቂት ደቂቃዎች ልቃወም። ሼር እያደረጋችሁ ቀጥሉ። እናንተ ሃሌሉያ አሜን እያላችሁ ተከተሉ። አሁን የእግዚአብሔር መንፈስ የሚቆርጠውን እየቆረጠ የሚፈውሰውን እየፈወሰ ነፃ ማውጣት የሚገባውን ነገር ነፃ እያወጣ ይኸው የተዘጉ ደጆችን እየከፈተ እግዚአብሔር አሁን በምህረት ይገለጣል። አሁን በቸርነት ይገለጣል። የብዙ ሰዎች ቀንበር አሁን ይሰበር። የብዙ ሰዎች እርግማን አሁን ይሰበር። የብዙ ሰዎች ውጊያ አሁን በጌታ በኢየሱስ ስም እንዲቆም ጸልያል። አሁን በጌታ በኢየሱስ ስም እንዲቆም ጸልያል። ኢቨንታ ዲካላቫኒያናና በሃያ ዘኮሌ በጀኔ መክረ በጀኔያ ውጊያ በሙሉ በኢየሱስ ስም ይቆም። በኢየሱስ አሁን ይቆም። በኢየሱስ ቃል በመጣ ጊዜ ከነፍሳቸው ጋር እንዲዋሃድ፣ ከህይወታቸው ጋር እንዲዋሃድ፣ ከዘመናቸው ጋር እንዲዋሃድ፣ ከአገልግሎታቸው ከስራቸው ጋር እንዲዋሃድ እግዚአብሔር ሆይ ምሕረትን በኢየሱስ ስም እንድትሰድ በኢየሱስ ስም ጸልያለሁ። የስ ቀኛችሁን ዘርጉ። የእግዚአብሔር መንፈስ አሁን እያለፈ ነው። የእግዚአብሔር ኃይል አሁን እያለፈ ነው። የእግዚአብሔር ምሕረት አሁን እያለፈ ነው። የብዙ ሰዎች ኃይል በኢየሱስ ስም ይመለስ። የብዙ ሰዎች ጸጋ ይመለስ። የብዙ ሰዎች የተወሰደ ነገር በኢየሱስ ስም አሁን ይመለስ። ሰይጣን የነጠቀውን ነገር አያል አሁን በጌታ በኢየሱስ ከዚህ ሰዓት ጀምሮ በኢየሱስ ስም እንዲመለስ ጸልያል።
አሁን እንዲመለስ ጸልያል። የብዙ ሰዎች ጸሎት፣ የብዙ ሰዎች ኃይል፣ የብዙ ሰዎች ትዳር፣ የብዙ ሰዎች ሥራ ዛሬ በጌታ በኢየሱስ ስም እንዲመለስ ጸልያል። አሁን እንዲመለስ በኢየሱስ ስም ጸልያል። ሂድ ውጣ በጌታ በኢየሱስ። አየር ላይ የሚናጠቅ መንፈስ አለ። አየሩ ላይ የሚንቀሳቀስ መንፈስ፣ ነጣቂ መንፈስ ነኝ ይላል። ሬካቫኒያና ባሃያ አይምሮ ነጥቃለሁ፣ ልብ ነጥቃለሁ፣ የእግዚአብሔር የሆነውን ነገር ሁሉ ከሰዎች ላይ ነጥቃለሁ ይላል። ዛሬ በጌታ በኢየሱስ ኃይሉ እንዲመታ በኢየሱስ ስም ጸልያል። ጉልበቱ እንዲመታ በኢየሱስ ስም ጸልያል። የስ የኔ ነገር ዛሬ ምሽት በኢየሱስ ስም ይመለሳል እያላችሁ ጻፉ። እኔ አላውቅም ወዴት እንደሚመራኝ። ነጣቂ መናፍስቶችን አያለሁ። ነጣቂ የእግዚአብሔር ሐሳብ የእግዚአብሔርን ፍቃድ የሚነጥቁ የሰዎችን በረከት የሚነጥቁ የሰዎችን ኃይል የሚነጥቁ አንድ የደለበ መንፈስ አያለሁ። አጄካባኒያና ናማሃያ አሁን በጌታ በኢየሱስ ስም የተገለበጠ ይሁን። አሁን በኢየሱስ ስም የተመታ ይሁን። አሁን በኢየሱስ ስም የወደቀ ይሆን። ይህ ነጥቆ መንፈሳዊ ነገር እያቀጨጨ ያለ፣ ነጥቆ መንፈሳዊ ነገር እየበላ ያለ፣ የሰዎችን እምነት፣ የሰዎችን ኃይል፣ የሰዎችን ጉልበት የሚታገል አውሬ በኢየሱስ ስም የተመታ ይሁን። አማኝ ካለ አሜን እያለ ይጻፍ። ሃሌሉያ። አሁን በጌታ በኢየሱስ ስም የወደቀ ይሆን። ጠንቋዮች አሁን ይመቱ፣ ደጋሚዎች አሁን ይመቱ፣ ሟርተኞች አሁን ይመቱ፣ ረጋሚዎች አሁን ይመቱ። የስ የእግዚአብሔር መንፈስ ግቡ አሁን። ሃሌሉያ። ወይ በዚያ አትምጡ እሺ፣ ግቡ አሁን። አሊጋቫኒያናና ማሃያ ሜቶካ ቫንታርዲ ካባያ ኤሌሌሌበጄኒያስ የሞት ኃይል የተመታዩ የበሽታ ጉልበታውን ይመታ በጌታ በኢየሱስ ስም። የጠንቋዮች ኃይል ይመታ አሁን በኢየሱስ ስም። ደም ይመታ። የሚዋጋ የጠላት እጅ በኢየሱስ ስም አሁን የተሰበረ ይሁን። አሁን የእግዚአብሔር ደመና ተገለጠ። አሁን የእግዚአብሔር ኃይል ተገለጠ። አሁን የእግዚአብሔር በረከት ተገለጠ። አሁን የእግዚአብሔር ጸጋ ተገለጠ። ኦላዲያላባያ የብዙ ሰዎች ሕይወት ሲመለስ አያለሁ። የብዙ ሰዎች ነገር ሲመለስ አያለሁ። የብዙ ሰዎች ሕይወት እግዚአብሔር ሲመልስ አያለሁ። የብዙ ሰዎች ጸሎት ሲመለስ አያለሁ። የብዙ ሰዎች ሕይወት እግዚአብሔር ሲመልስ አያለሁ። ሕይወት ሲመለስ አያለሁ። ሰዎች ሕይወት ውስጥ ያለ፣ ሰዎች ነገር ውስጥ ያለ እግዚአብሔር ዛሬ ምሽት ሲመልሰው አያለሁ። እስቲ ተመለሰ እያላችሁ ጻፉ እስቲ። ሃሌሉያ። የተወሰደባችሁ ነገር ያለባችሁ ሰዎች ዝም ብሎ አይደለም መንፈስ ቅዱስ የሚያስጮኝ፣ ዝም ብሎ አይደለም የሚያጸልየኝ። እግዚአብሔር የተወሰደውን ነገር መልሻለሁ አለኝ። ሃሌሉያ። በዚሁ ጸሎት እግዚአብሔር መልሶታል። በዚሁ ጸሎት የኔና የናንተ ነገር ተመለሰ። በዚሁ ጸሎት የኔና የናንተ ነገር ተመለሰ። እግዚአብሔር ምስክሬ ነው። አሁን ተመለሰ አለ። ሃሌሉያ። ማክሎቬንታርዲ ካባያ ሬጀኔ መክረበጀኒያ ኢቬንታርዲ ካላባያ አሁን ተመለሰ። በኢየሱስ በጌታ በኢየሱስም ተመለሰ። ጊዜ ነው ያላችሁ ጻፉ። ሃሌሉያ። ጊዜ ነው። የእግዚአብሔር ጊዜ ነው። የእግዚአብሔር ሰዓት ነው። የእግዚአብሔር ደመና የሚንቀሳቀስበት ጊዜ ነው። የብዙ ሰዎች ቀንበር የሚሰበርበት፣ የብዙ ሰዎች እርግማን የሚሰበርበት እነሆ የእግዚአብሔር ጊዜ መጥቷል። ሃሌሉያ። የእግዚአብሔር ጊዜ መጥቷል። መጥቷል በኢየሱስ መጥቷል በኢየሱስ። ይሄ የእግዚአብሔር ጊዜ ሲመጣ ከታሰርክበት ትፈታለህ፣ ከተኛበት ትነቃለህ፣ ከወደክበት በኢየሱስም ትራመዳለህ። ያው ከተዘጋብህ ነገር ውስጥ እግዚአብሔር ሰብሮ ያወጣል በኢየሱስ። እግዚአብሔር ነቅሎ ያወጣል በኢየሱስ። አንድ ትልቅ መቃን ያለው በር እግዚአብሔር ሲወረውሮ ያለ በብዙ ሰዎች ፊት ለፊት ላይ ይሄ በር ተከፈተ በኢየሱስ። ተከፈተ በኢየሱስ። በዚህ ሰዓት ያው አምላክ ምስክሬ ነው። የሚቀበለኝ ሰው የብዙ ዓመትን ጥያቄ፣ የብዙ ዘመንን መዘጋት፣ የብዙ ዘመን እርግማንን እግዚአብሔር አሁን እየሰበረ፣ የብዙ ዘመን ጨለማን እግዚአብሔር እያደረቀ ነው። የብዙ ዘመን የጠላትን ዘር ከናንተ ውስጥ እያደረቀ ነው። ከህይወታችሁ እያደረቀ ነው። ከዘመናችሁ እያደረቀ ነው። ከቤታችሁ ላይ፣ ከልጆቻችሁ ላይ በኢየሱስ ስም ደረቀ። በኢየሱስ ስም የስ ጌታ መንፈስ ቅዱስ ሆይ ተባረክ። እስቲ ሁሉም ሰው ጌታ ኢየሱስ ይባረክ። ጊዜ ነው እያለ ይጻፍ። እስቲ ጊዜ ነው እያለ ይጻፍ። ሰው ወዴት እንደሄደ አላውቅም፣ ነገር ግን
ጊዜ ነው ያለ ይጻፍ እስቲ። ጊዜ መጥቷል ብሎኛል ጌታ እግዚአብሔር። ይሄንን 3 ቀንና 4 ቀን እግዚአብሔር መንፈስ እንደዚህ ያወራኝ ነበር። ጊዜ ነው አለ። የእግዚአብሔር ጊዜ መጥቷል። የእግዚአብሔር ሰዓት መጥቷል። የእግዚአብሔር ጊዜ መጥቷል። እስቲ ጊዜ መጥቷል እያላችሁ ጻፉ እስቲ። ጊዜ መጥቷል። ጊዜ መጥቷል። እግዚአብሔር የሚሰራበት ጊዜ፣ እግዚአብሔር የሚንቀሳቀስበት ጊዜ፣ እግዚአብሔር የሚፈውስበት ጊዜ፣ እግዚአብሔር የኔና የናንተን ነገር የሚያወጣበት ጊዜ መጥቷል። ከዚህ ምሽት ጀምሮ ጸልያለሁ። ይሄ ጊዜ ከናንተ ሕይወት ጋር በኢየሱስም ተጣበቀ። የናንተን ጊዜ ጨርሳችኋል። የጸሎት ጊዜ ጨርሳችኋል። የጩኸት ጊዜ ጨርሳችኋል። የምትጣሩበትን ጊዜ ጨርሳችኋል። እግዚአብሔር ዛሬ እንደዚህ ብሎኛል፣ ጊዜ መጥቷል። የኔ ጊዜ መጥቷል። የኔ ጊዜ መጥቷል። እስቲ የእግዚአብሔር ጊዜ መጥቶልኛል። ሃሌሉያ። የሚጽፍልኛል የእግዚአብሔር ጊዜ መጥቷል እያለ የእግዚአብሔር ጊዜ መጥቷል። ለቤቴ መጥቷል። ለትዳሬ መጥቷል። ለስራዬ መጥቷል። ለእያንዳንዱ ለትዳሬ መጥቷል። ዛሬ በጌታ በኢየሱስ የእግዚአብሔር ጊዜ ተገለጠ። የእግዚአብሔር ጊዜ ተገለጠ። አማሎ ቬንታር ዲካባያ ዛሬ የጊዜ መጥቷል አለኝ ጌታ። ጊዜ መጥቷል። ላትተላለፉ፣ ላትሸዋወዱ እግዚአብሔር በጊዜው የእናንተን ነገር ሊፈጽም በኢየሱስም ወደ እናንተ መጣ። አማኝ ካለ ጊዜ መጣልኝ ይበል እስቲ። ሃሌሉያ። ጊዜ መጣ። ከእግዚአብሔር ጋር ላትተላለፍ። ይኸውላችሁ እግዚአብሔር ስለ ጊዜ ሲናገር እግዚአብሔር ምስክሬ ነው። በጊዜ ውስጥ አንድ የሚሰራው ነገር አለ። ጊዜውን ጠብቆ የሚፈጸም ትንቢት አለ። ጊዜውን ጠብቆ የሚፈጸም ቃል አለ። ጊዜውን ጠብቆ የሚፈጸም የእግዚአብሔር ኃይል አለ። ራባሃዲያና ማሃያ የእግዚአብሔር ጊዜ ለእኔ መጥቷል፣ ለአንተ መጥቷል፣ ለልጆቻችሁ መጥቷል። አማኝ ካለ ዛሬ ጊዜ መጥቶልኛል። የስ ማክሎቫን ታርዲካባያ ኦሎቬና አሁን እየገባችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ። እየተናገርኩ ያለሁት ስለ እግዚአብሔር ጊዜ ነው። ስለ እግዚአብሔር ሰዓት ነው። ስለ እግዚአብሔር ወቅት ነው። ስለ እግዚአብሔር ጊዜ ነው። ዛሬ ለአንዳንዶች ጊዜ መጥቷል። የሚፈቱበት ጊዜ፣ ነፃ የሚወጡበት ጊዜ፣ ጨለማቸውን በኢየሱስም ገፈው የሚወጡበት ጊዜ፣ ቡቱቱ አውልቆ የሚወጡበት ጊዜ። አንቺ ጸሎት ረስተሻል። አንተ ጸሎት ረስተሃል። አንተ እምነት ተበልቷል። የእግዚአብሔር ጊዜ ግን መጥቷል። ሃሌሉያ። እስቲ አማኝ ካለ ጊዜ መጥቶልኛል ይበል እስቲ። ሃሌሉያ። ላታጋባንያና ባሃያ እረ የእግዚአብሔር ጊዜ ተለቋል። እረ የእግዚአብሔር ጊዜ መጥቷል። ይኸው ብዙ ቦታ ላይ ሰምተ እግዚአብሔር ምስክሬ ነው። ሰምተ የእግዚአብሔርን ቃል ሰምተ መቆም ያቃተ ሰው፣ መቆም ያቃተሽ ሴት ዛሬ ጌታ እንደዚህ ብሎኛል፣ እየተንገዳገዱ ደርሼላችኋለሁ። ሊወርቁ ጫፍ ሲቀሩ ደርሻለዋል። እረ አማኝ ካለ ጊዜ መጥቶልኛል። የእግዚአብሔር ጊዜ፣ የእግዚአብሔር ጊዜ፣ የጨለማ ጊዜ አበቃ። የሞት ጊዜ አበቃ። ሰይጣን የሚስትብህ ጊዜ አበቃ። ሰይጣን የሚያስፈራራ ጊዜ አበቃ። አማኝ ካለ እነሆ የእግዚአብሔር ጊዜ መጥቶልኛል ይበል እስቲ። ራባባባባባባያ ጊዜ 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 አለ። መጽሐፍ እንደዚህ ይላል፣ ለሁሉ ነገር ጊዜ አለው ይላል። ለመሳቅ ጊዜ አለው፣ ለመውጣት ጊዜ አለው፣ ለመባረክ ጊዜ አለው፣ ለመውለድ ጊዜ አለው፣ ለሁሉ ነገር ጊዜ አለው። ዛሬ መንፈስ ቅዱስ ግን እንደዚህ ብሎኛል፣ ጊዜ መጣልኝ። ሃሌሉያ። ማን ነው የሚቀበለኝ? እባክህ ማን ነው? ወይኔ በእናት የሚቀበለኝ? እግዚአብሔር ምስክሬ ነው። የጌታ መንፈስ እንደዚህ ነው የሚያሳየኝ። ላካባያ ነገር ሲገጣጠማ ያለው ነገር ይኸው መኪና እንደሚገጣጠም እግዚአብሔር ነገሮቻችሁ ሲገጣጠማ ያለው የተበታተነ ነገር፣ የተዘበራረቀ ነገር፣ ይኸው ከእጃችሁ የወጣ ነገር መልሶ ሲገጣጠማ ያለው መልሶ እግዚአብሔር ሲገጣጠመው ያለው የኔ ነው የሚል ካለ አሜን ይበለኝ እባክህ። ሃሌሉያ አሜን በይኝ በእናትሽ። ሃሌሉያ ማካባያ ራባሃዲ ጋባያ መስማት ምን ያደርግልሃል? መስማት ሰምተህ የተቀመጥከው ነገር አካል የሚለብስበት ጊዜ መጥቷል እያልኩ አማኝ ካለ ጊዜ መጥቶልኛል እያለ ጻፍ። ማካቦያ ይኸው ብዙ ሰዎች ቃል አላቸው፣ ትንቢት አላቸው፣ የተስፋ ቃል አላቸው፣ እምነት አላቸው። ነገር ግን የእግዚአብሔርን ጊዜ እየጠበቁ ነው። የእግዚአብሔርን ሰዓት እየጠበቁ ነው። ጌታ መንፈስ ቅዱስ እንደዚህ አለ፣ ጊዜ መጥቷል። የሚሰሩበት ጊዜ መጥቷል። ወረቀቱ የሚፈረምበት፣ ፖስታ ወደ እናንተ የሚመጣበት፣ በሩ የሚከፈትበት፣ የምትወልዱበት፣ የምታገቡበት፣ የምትፈወሱበት እግዚአብሔር ጊዜ አምጥቻለሁ አለ።
እናንተ ጊዜ መጣ እኮ ነው የምለው። ጊዜ መጣ። በራሳችሁ ጊዜ አይሆንም። በራስህ ፈልገህ የምታመጣው ጊዜ የለም። በእግዚአብሔር ጊዜ ወገኖቼ ብትሮጡ የእግዚአብሔርን ጊዜ በእግዚአብሔር ጊዜ ምንም ልታመጡ አትችሉ። ሮጣችሁ የእግዚአብሔርን ጊዜ ልታመጡ አትችሉ። ሮጣችሁ የእግዚአብሔርን ጊዜ ወደ እናንተ ልታቀርቡ አትችሉ። ጌታ ሲናገራችሁ ግን የዘገየው ወደ ጊዜው ይኸውልህ ማካባያ ልቡ የፈለገው ሰው ወደ እግዚአብሔር ጊዜ እረ ጊዜ አምጥቻለሁ አለኝ ጌታ። እስቲ የእግዚአብሔር ጊዜ መጥቶልኛል ይበል እስቲ አንድ ሰው። ለሚቀበል ሰው የእግዚአብሔር ጊዜ መጥቶለታል። የእግዚአብሔር ሰዓት መጥቶለታል። ማክሎቫን ታርዲካባያ የሞት ኃይል የተመታል፣ የበሽታ ጉልበት የተመታል። እናንተ ሕይወት ላይ የተጫጫነ ያለ ከእግዚአብሔር ቃል ጋር ነፍሳችሁ እንዳይዋሃድ ልባችሁ እንዳይገጣጠም የሚታገላችሁ ከዚህ ሰዓት ጀምሮ አሁን በእግዚአብሔር እሳት የተመታዩ፣ በእግዚአብሔር ኃይል የተመታዩ፣ በእግዚአብሔር መንፈስ የደረቀ ይሆን። መንፈሳዊ ነገር ያቀጨጨባችሁ፣ መንፈሳዊ ነገር የበላባችሁ፣ እምነታችሁን የበላ አሁን በትንሣኤው ጉልበት በኢየሱስ ስም ተመታ። አማኝ ካለ ተመቶልኛል ይበል እስቲ። ተመቶልኛል። የእግዚአብሔር ጊዜ መጥቶልኛል። የእግዚአብሔር ሰዓት መጥቶልኛል። ይኸው ለሚጠብቁ ሰዎች እኮ ነው። አንተ እህል ተዘርቶ በዓመቱ ልክ እንደሚታጨድ እግዚአብሔር የብዙ ሰዎችን በረከት አጭዶ እየሰጣ ያለው እየታጨዳ ያለው ብዙ ሰዎች ሕይወቱ ሲገባ ብዙ ሰዎች ውስጥ ሲመጣ የምታጭዱበት ጊዜ መጥቷል። ሃሌሉያ! የምትበሉበት ጊዜ መጥቷል። የምትኖሩበት ጊዜ መጥቷል። ሰይጣን ከእጃችሁ ላይ እንተናነቃችሁ። ከዚህ በኋላ ሰይጣን ላይፎክርባችሁ፣ ጨለማ ላይሰለጥንባችሁ እግዚአብሔር ጊዜ አምጥቻለዋል። ሃሌሉያ! እስቲ ትላንትና ሲያሸማቅቀኝ የነበረው ጠላቴ ላይ እቆማለሁ በሉ እስቲ። ሃሌሉያ! እቆማለሁ ያላችሁ ጻፉ። በኑሮ ያሸማቅቀሃል፣ በትዳሪ ያሸማቅቀሃል፣ በማጣት ያሸማቅቀሃል፣ በባዶነት ያሸማቅቀሃል። ጌታ ግን እንደዚህ አለ፣ ጊዜ መጥቷል። ለሁሉ ጊዜ አለ። እግዚአብሔር ምስክሬ ነው። ለዘካርያስ ጊዜ እንደመጣለት ጊዜ መጣ። ዝም ብሎ ጌታን የሚያገለግል ሰው ነው። አሁን ቃሉን አነባለሁ። ቆይ የሚገርማችሁ ነገር ጊዜ ግን መጣለ። ድንገት ላይ ውስጥ ገብታል። ድንገት እኔን እየተመለከትከኝ ነው። ነገር ግን ልብህን እግዚአብሔር እያወራ ነው። ለመንፈስ እግዚአብሔር እያወራ ነው። አንድ ሰው ጊዜ መጥቶልኛል ይበል እስቲ። ማጋባባባያ ጋልዲ ካሎቬንታ በጌታ በኢየሱስ ስም ጸልያለሁ። ከእግዚአብሔር ጊዜ ጋር እንዳትገናኙ የሚታገላችሁ ጨለማ የወደቀ ይሆን። ነገር በትክክለኛው ጊዜ ወደ እናንተ እንዳይመጣ፣ ነገር በትክክለኛው ጊዜ ወደ እናንተ በኢየሱስም እንዳይመጣ የሚያዘገያችሁ 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 10 ዓመት የሚያዘገያችሁ ዛሬ በጌታ በኢየሱስም ደረቀ። በኢየሱስም ደረቀ። በኢየሱስም አማኝ ካለ እንደዚህ በለኝ እስቲ። ነገር በትክክለኛው ጊዜ የሚፈጸምበት ጊዜ ደርሷል ይበል እስቲ። አየህ፣ ነገር በትክክለኛው ማክሎቫን ታርዳባያ በእግዚአብሔር ዓለም ውስጥ ኤክስፓየር ዴት የለውም። በእግዚአብሔር ዓለም ውስጥ ይኸውልህ አበቃ የተባለ ኤክስፓየር ዴት አድርጓል የሚባል ነገር የለም። ይኸውልህ ዛሬ በጌታ በኢየሱስም የእግዚአብሔር ምሕረት በሕይወቱ ይገለጣል። የእግዚአብሔር ቸርነት በሕይወቱ ይገለጣል። እኔ መልእክቴ ቃሉ ነው። ቃሉን በሚገባ ከኔ ጋር ተከተሉኝ። ወደ 25 ሰው ያለው እግዚአብሔር ምስክሬ ነው። ዛሬ አስቸኳይ ለሆኑ ጉዳዮች ነው የምጸልየው። በጣም ኢምፖርታንት ለምትሉት ጉዳይ እኔ ጊዜ ነው። በቃ ልቤ ተናግሮኛል፣ ነቢያቶች ተናግረውኛል። አሁን የሚፈጸምበት ጊዜ ነው። ለአስቸኳይ ጉዳዮች የምናገርበት ጊዜ ነው። አሁን የምጸልይበት ጊዜ ነው። ሃሌሉያ! አማኝ ካለ አሜን ይበለኝ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ኢየሱስ ለዘላለም ይባረክ። እቺን ቃል ብቻ 5 ደቂቃ ነው የምናገረው። በዚህ ቃል ላይ ተደግፌ ግን ለብዙ ሰዎች ጸልያለሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አምላካችን እግዚአብሔር የተባረከ ይሁን። የማካፍላችሁ ሐሳብ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 5 ጀምሮ ያለውን በኢየሱስም አነባለሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብይ ክህነት ምድብ የሆነው ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ኤልሳቤጥ ከአሮን ነገድ ነበረች። ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁንና እንጂ ኤልሳቤጥ መካን በመሆኗ ልጅ እንኳን አልነበራቸው። ሁለቱም በዕድሜ የገፉ ነበሩ። አንድ ቀን ዘካርያስ በምድብ ተራው በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ
ሃሌሉያ በሥርዓተ ክህነቱ መሰረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ተመረጠ ይላል። ዕጣንም በሚያጥንበት ጊዜ ሕዝቡ ሁሉ በውጭ ሆነው ይጸልይ ነበረ። የጌታ መልአክ ከዕጣኑ መሠዊያ በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩም ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ እነሆ ጸሎትህ ተሰምቷል። ዘካርያስ ሆይ አትስማ። ይህ 5 ዓመት የጸለይከው ጸሎት፣ 10 ዓመት የጸለይከው ጸሎት፣ ወደ ኋላ 20 ዓመት የተጸለየ ጸሎት፣ የተነገረ ትንቢት እነሆ ፍጻሜ ሊያገኝ ዘመን መጥቷል፣ ጊዜ መጥቷል። አማኝ ካለ ጊዜ መጥቶልኛል ይበል እስቲ። ማንኛችሁ እንደሆናችሁ አላውቅም፣ እግዚአብሔር ጊዜ አምጥቶላችኋል። ከብዙ ዘመን በፊት የተነገረ ትንቢት፣ የተነገረ የእግዚአብሔር ቃል፣ የተጸለየ ጸሎት የሚፈጸምበት ጊዜ መጣ አለኝ ጌታ። ጊዜ መጣ። ኢየሱስ ለዘላለም ጌታ ነው። ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስት ኤልሳቤጥን ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለች። በእርሱ ተድላና ደስታ ታገኛለህ። ብዙዎችም እርሱ በመወለዱ ደስ ይላቸዋል። በጌታ ፊትም ታላቅ ይሆናል። የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በእናቱ ማፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤል ሰዎች ብዙዎች ወደ ጌታ ወደ አምላካቸው ይመልሳቸዋል። የአባቶችን ልብ ወደ ልጆቻቸው፣ የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሆኖ። ሃሌሉያ። ይኸው ትንቢት የቆየው በጌታ እጅ ላይ ሆኖ ነው። ዛሬ በኢየሱስ ክርስቶስ ስም የሚፈጸምበት ጊዜ መጥቷል። ሃሌሉያ። ይኸው ለጌታ የተገባው ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። በጌታ ፊት ነገራችሁ በጌታ ፊት ይሄዳል። ነገራችሁ በኢየሱስም በእግዚአብሔር ኃይል በኢየሱስም ይንቀሳቀሳል። በረከታችሁን ይዞ እየሄደ ያለ ጨለማ ይቆማል። በኢየሱስም ይቆማል። በኢየሱስም ኃይል የእናንተን ነገር ይዞ የሚሄድ ጨለማ ይቆምና የኔና የእናንተ ነገር በጌታ ፊት መሄድ ይጀምራል። አማኝ ካለ አሜን ይበለኝ እስቲ። ሃሌሉያ። ኢየሱስ ጌታ። ከዛን ዘካርያስ መልአኩ ይህ በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች አለው። መልእክት ያለው ወገኖች እዚህ ላይ ነው፣ እዚህ ጋር ነው። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። ይህንን እነግርህ፣ ይህንን የምስራች አመጣልህ ዘንድ ተልኬአለሁ። እነሆ ጊዜውን ጠብቆ የሚፈጸም፣ ጊዜውን ጠብቆ። ዛሬ ሰምታችሁ ነገ የጠበቃችሁ አይደለም። ትላንት ሰምታችሁ ዛሬ የጠበቃችሁ አይደለም። ረጅም ዘመን እየጠበቃችሁ ያላችሁ ሰዎች ይኸው ጊዜውን ጠብቆ የሚፈጸም፣ ጊዜውን ጠብቆ የሚፈጸም። ኧረ ትንቢት አለኝ ይበል እስቲ አንድ ሰው። እስቲ ጻፉልኝ ባካችሁ። ትንቢት አለኝ እያላችሁ ቃል አለኝ፣ እግዚአብሔር የተናገረኝ፣ እግዚአብሔር ያወራኝ ነገር አለ ለምትሉ ሰዎች ዛሬ ጊዜውን ጠብቆ የሚፈጸም የእግዚአብሔር መልስ ወደ እናንተ መጣ። አማኝ ካለ ትንቢት አለኝ፣ የእግዚአብሔር ሰው ቃል አለኝ፣ እግዚአብሔር ያወራኝ ነገር አለ ለምትሉ ሰዎች ለእናንተ ዛሬ እግዚአብሔር እንደዚህ ብሎኛል፣ መልእክት ይዤ መጥቻለሁ አለ። መልእክት አለ። ይሄ መልእክት መልስ የሚሰጥ መልእክት ነው። ይሄ መልእክት የሚፈጸምበት ነው። አማኝ ካለ መልእክቶቼ የሚፈጸሙበት ጊዜና ወቅት ደርሷል ይበል እስቲ አንድ ሰው። ከዛ እንደዚህ አለው፣ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ ይህ እስከሚፈጸምበት ቀን ድረስ ድዳት ሆናል አለ። ድዳቱ አንተ ከባድ ነው እኮ እንጂ። ይኸውላችሁ አንዳንድ ሰዎች በጊዜ ውስጥ የሚፈጸም ትንቢት አላቸው። አስቸኳይ የሚፈጸሙ ትንቢቶች አሏቸው። አሁን ጉዳዩ ጊዜውን ጠብቆ የመጣው የእግዚአብሔር ጉዳይ ስለሆነ፣ የእግዚአብሔር መልእክት ስለሆነ፣ የእግዚአብሔር ስራ ስለሆነ እናንተ ጋር የቆየው መልእክታችሁ፣ እኔ ጋር የቆየው መልእክት ጊዜውን ጠብቆ የሚፈጸም ስለሆነ፣ ሃሌሉያ። ዛሬ ሰምታችሁ ነገ ላይፈጸም ይችላል። እግዚአብሔር ምስክሬ ነው። አሁን ዛሬ የሚሰሙት አይደለም፣ ለብዙ ዘመን ቃል ያላቸው ሰዎች እኔ ዶክመንት ሲገላበጣ ያለሁ፣ እግዚአብሔር አንድ መዝገብ ሲያገላብጣ ያለሁ። ጌታ መንፈስ ቅዱስ እንደዚህ ብሎኛል፣ ጊዜውን ጠብቆ የሚፈጸም ትንቢት አላቸው ልጆቼ። ስለዚህ ይህንን ቃል ተናገራቸዋለኝ። አንዳንዱ ዛሬ ምሽት፣ አንዳንዱ ነገ፣ አንዳንዱ በሚቀጥሉት ቀናቶች፣ አንዳንዱ በዛኛው ሳምንት፣ አንዳንዱ በዚህ ዓመት መጨረሻ እግዚአብሔር የሚሰጣቸው መልስ አለ።
አንዳንዱ ከዚህ ላይ በኋላ እግዚአብሔር ምስክሬ ነው ስልክ ይደወላል። አንዳንዶች ደግሞ እግዚአብሔር ምስክሬ ነው ና ጀምር ይባላል። አንዳንዶች ፕሮሰሱ ተከፍቷል ይባላል። አንዳንዶች ከታመሙበት ድንገት ብድግ ይላል። ድንገት ቆሙ። አረ ይሄ በሽታ የለም ከላይ ላይ እረ ለቀቀኝ የሚሉ ሰዎች አሉ። በጌታ በኢየሱስ ስም ይሄ መንፈስ በእናንተ ውስጥ ገባ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ከዛን ይሄ ዘካርያስ የሚባለው ሰው እንደዚህ አለ፣ እረ እኔ አርጅቻለሁ አለ። ከዛን ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ ይህ እስከሚፈጸምበት ቀን ድረስ ድዳ ትሆናለህ አለው። በዚያ ጊዜ ህዝቡ ዘካርያስ ከቤተ መቅደስ ሳይወጣ ለምን እንደዘገየ በመገረም ይጠባበቅ ነበር። ከወጣም በኋላ ሊነግራቸው አልቻለም። በምልክት ከመጥቀስ በስተቀር መናገር ባለመቻሉ በቤተ መቅደስ ውስጥ ራእይ እንዳየ ተገነዘቡ ይላል። ዘካርያስም የአገልግሎቱ ወቅት በተፈጸመ ጊዜ ይላል ወደ ቤቱ ተመለሰ። ከዚያም በኋላ ሚስቱ ኤልሳቤጥ ጸነሰች ይላል። ይኸውላችሁ የአገልግሎት ወቅቱ በተፈጸመ ጊዜ ይሄ አገልግሎት ካበቃ በኋላ ይሄ አገልግሎት ላይቡን እንደዚህ ዘግቼው ከጨረስኩ በኋላ ለአንዳንዶች ታምራት ይሆናል በኢየሱስ፣ ለአንዳንዶች በኢየሱስ ምልክት ይሆናል። ሃሌሉያ! ኢየሱስ ጌታ። ከዛን የአገልግሎቱ ወቅት በተፈጸመ ጊዜ ይላል ወደ ቤቱ ተመለሰ። ከዚያ በኋላ ሚስቱ ኤልሳቤጥ ጸነሰች፣ 5 ወርም ራሷን ሰወረች። እርሷም ጌታ በምህረት ነቀፌታዬን ከሰው መካከል ጌታ አላዲያላላላላያ በሰዎች ስም የተሰጣችሁ በወዳጆቻችሁ በቤተሰብ ስም የተሰጣችሁ የምትነቀፉ ሰዎች ዛሬ ነቀፌታችሁ ዛሬ በጌታ በኢየሱስም ከናንተ ላይ ይወገዳል። ይወገዳል በኢየሱስ ስም፣ ይወገዳል በኢየሱስ ስም። ይኸው መጽሐፍ እንደዚህ ይላል፣ ጌታ በምህረት ነቀፌታዬን ከሰው መካከል ሊያስወግድልኝ ተመልክቶ በዚህ ጊዜ ይህንን ነገር አድርጎልኛል አለ። በማን ጊዜ? በዚህ ጊዜ። ዛሬ መልእክት አለኝ። እግዚአብሔር ምስክሬ ነው። ጌታ ያወራኝ ነገር አለ። ለአንዳንዶች ጊዜ አምጥቻለሁ አለ። ጊዜ መልእክቱ የሚፈጸምበት ጊዜ፣ የምትወጡበት ጊዜ፣ የምትሰሩበት ጊዜ፣ ጤነኞች የምትሆኑበት ጊዜ፣ ከችግር ከመከራ እግዚአብሔር የሚያላቅቃችሁ ጊዜ። ይኸው አንዳንዶች አዳዲስ ምዕራፍ ሲከፈት፣ አንዳንዶች አዳዲስ ሕይወት ሲጀምሩ፣ አንዳንዶች ለምስጋና ሲነሱ፣ አንዳንዶች ድንኳን ትጥላላችሁ ሲባሉ ኖ ኖ ኖ ኖ ጌታ እያለ ለምስጋና ድንኳን ይጣላል አለኝ ጌታ። በቤታችሁ ውስጥ ድንኳን ሲጣላ ያለው አንዳንዶች የደስታ ድንኳን የኔ ነው የሚል ካለ አሜን። ሃሌሉያ። እግዚአብሔር ለዘላለም የተባረከ ይሁን። ይሄ መጥቷል በኢየሱስ ወደ ህይወታችሁ መጥቷል። ወደ ቤታችሁ ገብቷል። ወደ ነገራችሁ ገባ በኢየሱስ ስም። አያችሁ፣ ነቀፌታ ተሸክማችሁ ይዛችሁ የምትዞሩ ሰዎች ዛሬ ነቀፌታችሁ ከናንተ ህይወት ላይ የሚያበቃበት የሚነቀልበት ጊዜ ደርሷል። ይኸው እግዚአብሔር ምስክሬ ነው። እንደዚህ እየሰበኩኝ አንዲት እህታ ያለው ሬሳሽ ነው የሚመለሰው እያለ ጆሮዋ ላይ ያቃጭልበታል። ይሄ መንፈስ ጆሮዋ ላይ ጮባታል። እግዚአብሔር ይሄንን መንፈስ እግዚአብሔር ምስክሬ ነው በሰይፍ የተናገራት ድምፅ ሲቆረጣ ያለው ከጆሮዋ ውስጥ ይወጣ ያለው። ይኸውላችሁ ማክሎቬንታ ይሄ እባብ ነው አለኝ ጌታ። ወደ ውስጧ ነው የሚጮኸው፣ ወደ ጆሮዋ ነው የሚጮኸው። ሬሳሽ ነው የሚመለሰው። ሞተሽ ነው የምትመለሽው። አንቺ እዛ የተደገሰልሽ የሞት ድንኳን ነው አላት። እግዚአብሔር ግን እንደዚህ አለ፣ አትሞችም በህይወት ትኖሪያለሽ አላት። አትሞችም በህይወት ትኖሪያለሽ። አማኝ ካለ አልሞትም በህይወት እኖራለሁ ይበለኝ እስቲ። ክብር ለጌታ ይሁን። በጣም መንፈስ ቅዱስ የገለጠልኝን ሐሳብ በጥቂቱ ላስረዳችሁ፣ በጥቂቱ ልናገር እና ሉቃስ ጥሩ አድርጎ የጻፈልን የመጽሐፍ ክፍል ነውና ቴዎፍሎስ ለሚባል ሰው ነው እየጻፈ ያለው እና በምዕራፍ 1 ላይ የምናየው በይሁዳ ንጉሥ በሄሮድስ ዘመን ከአብይ ክህነት ውስጥ ያሉ ዘካርያስና ኤልሳቤጥ የሚባሉ ሰዎች እንደነበሩ ይናገራል። እነዚህ ሰዎች የክህነት ዘር ውስጥ ነው የተቀመጡት። በአገልግሎት የዘር ሐረግ ውስጥ ነው ያሉት። ዘመዶቻቸው ወይም ደግሞ የበኋላ ባክግራውንዳቸው ቢታይ የክህነት ዘር ውስጥ ያሉ ሰዎች ናቸው እና በጣም የሚገርመኝ ነገር ሁለቱም ከአሮን ነገድ ይሁኑ እንጂ ሁለቱም የጌታን ትእዛዝና ስርዓት የሚፈጽሙ ያለ ነቀፌታ የሚፈጽሙ ያለ ነቀፌታ እግዚአብሔርን የሚያገለግሉ ማክሎቬን ታርዳ ባህያ
በእግዚአብሔር ፊት ጻድቃን እንደነበሩ የእግዚአብሔር ቃል ይናገራል። ይኸው የጌታን ሥራ ያለ ነቀፋ ያገለግላሉ። እነሱ በሕይወታቸው ነቀፌታ አለባቸው፣ በቤታቸው ነቀፌታ አለባቸው። የጌታን ሥርዓት የሚፈጽሙ ናቸው። ያውም ደግሞ እየፈጸሙ በትጋት የሚኖሩ ጻድቆች የሆኑ። ከዛ በኋላ ደግሞ መጽሐፉ ወደታች ሄዳችሁ ስታነቡት እንደዚህ ይላል፣ በዕድሜ የገፉ ነገር ግን በነ ዘካርያስ ቤት ደግሞ የልጅ ጥያቄ እንዳለ የእግዚአብሔር ቃል ይናገራል። እነሱ ጌታን ያገለግላሉ፣ በጌታ ሥርዓት ውስጥ ይኖራሉ፣ በጌታ ሕግ ውስጥ ይኖራሉ። ነገር ግን በቤታቸው የልጅ ጥያቄ አለ። የማ የልጅ ጥያቄ። ጌታን ያገለግላሉ፣ ነቀፌታ የላባቸው። እግዚአብሔርን ለማገልገል ወገባቸውን አስረው ነው የሚያገለግሉት። እግዚአብሔርን ለማገልገል ማክሎቬን ታርዳባያ ልባቸውን ከፍቶ ነው የሚያገለግሉት። በቤታቸው ጥያቄ አለ። ይሄ ጥያቄው ደግሞ እስከ እርጅና ድረስ ቀጠለ። ዕድሜያቸው የገፋ እንደሆነ የእግዚአብሔር ቃል ይናገራል። ከዛ በኋላ እነዚህ ሆነው እያገለገሉ ጸሎታቸውን እየጸለዩ ለብዙ ሰዎች መንገድ እያሳዩ ብዙ ሰዎች እየጸለዩ እግዚአብሔርን እያገለገሉ ዕድሜያቸው ገፋ። የሚገርመው አንድ ጥያቄ በወጣትነት ዘመናቸው ነበረ። ያ ጥያቄያቸው የልጅ ነበረ። ልጅ ስጠን እባክህ፣ ነቀፌታ አለብን። አንተን ያለ ነቀፌታ እያገለገልን፣ አንተን በትጋት እያገለገልን፣ አንተን በጽድቅ እያገለገልን፣ በእውነት አንተን በመፍራት እያገለገልን፣ እግዚአብሔር ሆይ ልጅ ስጠን እባክህ፣ እግዚአብሔር ሆይ የልጅ ፍሬ ስጠን እያሉ ይጸልዩ ነበረ። ያ ጊዜ አለፈ። የሚጸልዩበት ጊዜ አለፈ። አማኮቤን ታርዳባያ ዛሬ የምትጸልዩበት ጊዜ አለፈ። የምትጮሁበት ጊዜ አለፈ። እግዚአብሔርን የምትጠይቁበት ጊዜ አለፈ። ዛሬ የእግዚአብሔር ጊዜ ወደ እናንተ ይመጣል። ዛሬ የእግዚአብሔር ጊዜ ወደ አንቺ ይመጣል። አንዳንዱ 5 ዓመት ቃል ሰምቶ፣ አንዳንዱ 10 ዓመት። እነዚህ ሰዎች እነሱ ከመወለዳቸው በፊት ነቢያቶች ስለዚህ ሰው ጽፈዋል። ስለሚወለደው ልጅ ጽፈዋል። ቃል አለው። ነገር ግን እነዚህ ሰዎች አሁን በቃ ልጅን የሚሰጥ እግዚአብሔር ነው። እግዚአብሔር ከከለከለኝ ምን አደርጋለሁ? የእግዚአብሔር ጊዜ ካልሆነ ምን አደርጋለሁ ብሎ ጌታን የሚያገለግሉ ሰዎች ናቸው። ይኸውላችሁ ነቢያት ስለ እናንተ የተናገሩት ነገር አንድ በአንድ የሚፈጸምበት ጊዜ ደርሷል በኢየሱስ ስም። አሁን በዕድሜ ይክፉ እንጂ አንድ ቀን ይላል ዘካርያስ በምድብ ተራው በእግዚአብሔር ፊት በክህነት ለማገልገል በሥርዓተ ክህነቱ መሰረት ለማገልገል በዕጣ ተመረጠ ይላል። ከሰዎች መካከል ዕጣ ደረሰው ይላል። አሁን እግዚአብሔር ተንቀሳቀሰ። ልክ መልእክቱ የሚፈጸምበት ጊዜ ልባችሁን ያነሳሰዋል። እግዚአብሔር ውስጣችሁን ያነሳሰዋል። አይምሮቻችሁን የሆነ ነገር ሊሆን ነው። የሆነ ነገር እየተሰማኝ ነው። አላውቅም። ደስ የሚል ስሜት አለ። አላውቅም። እግዚአብሔር የሆነ ነገር ውስጤን እያላወሰው። ልክ እግዚአብሔር እነ ዘካርያስ ቤት ሲመጣ ዕጣው በጣም ከባድ ነው። አጋዥ መጽሐፎችን ስታነቡ ወይም ደግሞ ዕጣ ስለ እንዴት እንደሚወጣ ሌላ መጽሐፎችን ስታነቡ የሚገርም ነው። ዕጣው ራሱ በመከራ ነው። ዕጣው ራሱ በጣም በብዙ አይነት መንገድ ነው ዕጣው የሚደርሰው። እግዚአብሔር ሲመጣ ግን ሃሌሉያ ወደዛ ለሚያገለግልበት ጊዜ በዕጣ ዘካርያስ ተመረጠ ይላል። ዕጣ ገብቶ እንዲጸልይ ዕጣ ተመረጠለት ይላል። አሁን ዕጣን በሚያጥንበት ጊዜ ከሕዝቡ ተለይቶ ወደ ቤተ መቅደሱ በሚገባበት ጊዜ መልአኩ መልሱን ይዞ ቆሟል። ሃሌሉያ። አንዳንድ ሰዎች ከዚህ ምሽት ጀምሮ ነገሮቻችሁ በኢየሱስ ስም መልስ ይዘው ይቆማሉ። ሃሌሉያ። መልስ ይዘው ይመጣሉ። ብዙ ሰዎች መልስ ይዘው ወደ እናንተ ሕይወት በኢየሱስ ስም ይገባሉ። ከዛን በዚህ ሁኔታ ውስጥ ሆኖ ወደ ቤተ መቅደሱ ዕጣን ለማጠን ሲገባ መልአኩ በቀኝ በኩል ቆሞ አየውና ደነገጠ ዘካርያስ። መልአኩ እንደዚህ አለው፣ አትፍራ ዘካርያስ፣ ጸሎት ምን ተብሏል? ተሰምቷል። አንተ ትላንትና የጸለይክበት፣ አንተ ትላንትና ፋስቲንግ ያስክበት፣ ብዙ ቸርች የሮጥክበት፣ ዛሬ በጌታ በኢየሱስ ስም የጸሎታችሁ መልስ ወደ ሕይወታችሁ መጥቷል። ወደ ቤታችሁ መጥቷል። ወደ ትዳራችሁ መጥቷል። ወደ እናንተ ጉዳይ መጥቷል። እሺ የጸሎቴ መልስ ወደ ቤቴ መጥቷል ይበል እስቲ አንድ ሰው። ሃሌሉያ። ዘካርያስ ሆይ አትደንግጥ፣ አትፍራ። እግዚአብሔር ጸሎትህን ሰምቷል። በልጅነት የጸለይክበት
አስቡት እንግዲህ ይህ ሰው በወጣትነት ዘመኑ የጸለየ ሰው፣ ይህ ሰው ከብዙ ዓመት በፊት የጸለየ ሰው። እግዚአብሔር ምስክሬ ነው። ቅድም ይሄን ቃል እሰብካለሁ፣ ይሄን ቃል እናገራለሁ፣ ያወራኝ እናገራለሁ ብዬ እየጸለይኩኝ የብዙ ሰዎች እምነት ተበልቶ ያለው። ይኸውላችሁ ለአንዳንድ ነገሮች እምነት ሊኖራችሁ ይችላል። ብዙ ነገር ላይ ጸልያችሁ ግን ጸሎቱ ያልሆነላችሁ ነገር ላይ ትፈራላችሁ። እምነታችሁ ይሸራረፋል። ምክንያቱም አንዳንድ ሰዎች ለጤናቸው እምነት አላቸው፣ ለስራቸው ደግሞ እምነት የላቸው። ውስጣቸው ያለው ነገር ነው፣ ውስጣቸው ያለው ጉዳይ ነው። ይሄ ዛሬ እግዚአብሔር ምስክሬን ይሄን ቃል በተናገርኩ ጊዜ ጸሎታችሁ ይመለሳል፣ እምነታችሁ ይመለሳል፣ ኃይላችሁ ይመለሳል። እናንተ አልፋችሁ ለብዙ ሰዎች በኢየሱስ መናገር ትጀምራላችሁ። ነቀፌታችሁ ከእናንተ ህይወት ላይ ይነሳል። ሃሌሉያ! ክብር ለጌታ ይሁን። አሁን በቆመበት ስፍራ ላይ ነው መልአኩ መጣና አትፍራ ዘካርያስ ሆይ አትፍራ፣ ጸሎት ተሰምቷል። ለእግዚአብሔር የጸለይክበት ጸሎት የትኛው ጸሎት ነው? የትኛው ትንቢቴ ነው? የትኛው የተናገርኩት ነገር ነው? ማክሎቬንታር ዲካላቫኒያሳ በድብቅ የጸለያችሁ ጸሎት፣ በዛ በሰፈራችሁ ውስጥ ሆናችሁ በየቤቱ በየህብረቱ የሄዳችሁ የጸለያችሁትን ጸሎት እግዚአብሔር ቢጎበኘኝ፣ እግዚአብሔር ቢፈውሰኝ፣ እግዚአብሔር ነገሮችን ቢያስተካክል ብላችሁ የጸለያችሁ ጸሎት ከዚህ ምሽት ጀምሮ ጌታ ምስክሬ ነው እግዚአብሔር ጸሎታችሁን መለሰ። ሃሌሉያ! እስቲ ጸሎቴ ተመልሷል እያላችሁ ጻፉ። ክብር ለጌታ ይሁን። ዘካርያስም እንደዚህ ካለው በኋላ መልአኩ እንደዚህ አለው፣ ሚስት ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለች። እርሱም በመወለዱ ደስ ይላችኋል፣ በጌታ ፊት ታላቅ ይሆናል። የብዙ ሰዎችን ልብ ይመልሳል፣ የአባቶችን ልብ ይመልሳል፣ የልጆቹን ልብ ይመልሳል፣ የሳቱትን ይመልሳል። ይሄ መልእክታችሁ የቆየው፣ ይሄ መልሳችሁ የቆየው ከእግዚአብሔር ስለሆነ የእግዚአብሔርን ሥራ ይሠራ ዘንድ አላዲያሎ ቬንታ ራባጃና ማሃዲጋ ያንዳንድ ነገሮች በኢየሱስ ስም ፍጻሜ ያገኛል። ያንዳንድ ሰዎች ትንቢት ዛሬ ፍጻሜ ያገኛል። ጉዳዩ የእግዚአብሔር ስለሆነ እኮ፣ ጉዳዩ የጌታ ስለሆነ፣ ጉዳዩ የእግዚአብሔር ሥራ የሚሰራበት እናንተ ማግኘታችሁ ለጌታ እንድትሰሩ ያደርጋችኋል። የእናንተ ጉዳይ ወጥቶ ጌታን እንድታገለግሉበት ያደርጋል። ሃሌሉያ! እግዚአብሔር በጌታ በኢየሱስ ስም ጸሎታችሁን ዛሬ በኢየሱስ ስም መልሶ ወደ እናንተ ያመጣዋል፣ መልሶ ወደ እናንተ ያመጣዋል። ከዛን በኤልያስ መንፈስና በኃይል በጌታ ፊት ይሄዳል ሲለው ዘካርያስ እንዲህ አለ፣ እኔ በምን አውቃለሁ አለ። በምን አውቃለሁ? እኔ ሽማግሌ ነኝ። አርጅቷል ሰውየው። ይሄ ዘካርያስ የሚባለው ሰው አርጅቷል። እምነቱ እንደተበላ ታያላችሁ። በምን አውቃለሁ አለ። ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች፣ ዘመን አስቆጥሬያለሁ። ለዚህ ጸሎት ባክህ እግዚአብሔር ሰው ተው በእናትህ ይህን ጉዳይ ባትጸልየው ይሻላል። ለዚህ ጉዳይ ባታነሰው ይሻላል። ብዙ ሰው ቃል አውጥቶልኝ፣ ብዙ ነቢያት፣ ብዙ አገልግሎት፣ ብዙ ህብረት ላይ ሰምቻለሁ። ነገር ግን ይህን ነገር ባታነሳው ይሻላል የምትሉ ሰዎች እግዚአብሔር ዛሬ በጌታ በኢየሱስ የእናንተን ጸሎት ወደ እጃችሁ ያመጣል በኢየሱስ። ሌላ ነገር እየተናገርኩ አይደለም ወገኖቼ፣ ሌላ ነገር እየቀባጠርኩ እየዘባረኩ አይደለም። የእናንተ የሆነ ነገር ዛሬ በኢየሱስ መልስ የሚያገኝበት ጊዜ ነው። አማኝ ካለ አሜን ይበለኝ በኢየሱስ ማይ። አያችሁ፣ እግዚአብሔር የሚፈጽምበት ጊዜ ሲመጣ እናንተ ግራ ትጋባላችሁ። የሆነ ጊዜ ጸልያችሁ ድክም ብሏችሁ፣ የሆነ ጊዜ በጣም ጮኻችሁበት በቃ ይህ ነገር የእግዚአብሔር ፍቃድም ላይሆን ይችላል። ጉዳዩ እኮ ከ700 ዓመት በፊት ትንቢት ተነግሯል ስለ ዮሐንስ፣ በኢሳይያስ በኩል ትንቢት ተነግሯል። ጉዳዩን ግን ማመን አቅቷቸው አልፏል። ጉዳዩ የሚጸልዩበት ጊዜ፣ የሚፈልጉበት ጊዜ አምጥቷል፣ ያብቅቷል። ምክንያቱም ጣዕሙ ከውስጣቸው ወጥቷል። እነሱ አሁን የሚፈልጉ ዝም ብሎ ጌታን ማገልገል ነው የሚፈልጉት። ጌታ ግን በእነሱ ቤት ውስጥ፣ በእነሱ ትዳር ውስጥ የሚሰጠው ልጅ አለ። ሃሌሉያ! እስቲ እግዚአብሔር የሚሰጠኝ ልጅ አለ በሉ እስቲ። ሃሌሉያ! የሚወለድ ነገር አለኝ በሉ እስቲ። ልጅ የሌላችሁ ልጅ ዛሬ ትወልዳላችሁ። የዘገየባችሁ ዛሬ በፍጥነት ይመጣል። ያላገባችሁ ዛሬ በኢየሱስን ታገባላችሁ። ስራ ያልስማሰሩ ስራ እየጠበቃችሁ ያላችሁ ሰዎች ከዚህ ምሽት ጀምሮ ስራው ይከናወንላችኋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ከዛ በኋላ መልአክ ነው። መልአኩ ግን እንዲህ አለ። መልአኩ መልሶ እንደዚህ አለ፣ እኔ በእግዚአብሔር ፊት የምቆም
ገብርኤል ነኝ። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። ይህንን እነግርህ ዘንድ ይህንን የምስራች አመጣልህ ዘንድ ተልኬአለሁ። ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንካ አየህ፣ ጊዜ አለው ወገኖቼ። ስፍራ የለቀቃችሁ ሰዎች፣ ቦታ የለቀቃችሁ ሰዎች፣ በሰማችሁት ቃል እግዚአብሔር ባወራችሁ ቃል መቆም ያቃታችሁ ሰዎች፣ ረፍዶብኛል ለምትሉ ሰዎች፣ አብቅቷል የኔ ጉዳይ ለምትሉ ሰዎች ዛሬ ለእናንተ መልእክት አለኝ። ጊዜውን ጠብቆ የሚፈጸም እራማኝ ካለ ዛሬ በኢየሱስ ስም ይሄ ትንቢት በእናንተ ሕይወት ላይ ተፈጸመ። ማጃጋ ባህያ ዛሬ በጣም አስቸጋሪ ጊዜ ነው ያለነው። ትላንት ሰምተው ዛሬ የሚጠብቁ፣ ከትላንትና በፊት ሰምተው ዛሬ ላይ ነገሩ ሳይሆን ሲቀር ይሄማ እግዚአብሔር አይደለም በቃ ቸርች መቀየር አለብኝ የሚል ዛሬ እንደዚህ አይነት ትውልድ ነው ያለነው። ዛሬ እንደዚህ አይነት ሁኔታ ላይ ነው ያለነው። የሚገርማችሁ ነገር አንዳንድ ሰዎች በራሳቸው መንገድ ብቻ መልእክት ካልነገርካቸው አገልጋይ እንደሆንኩ እንኳን አይቀበሉ። አገልጋይ በቃ በእነሱ መንገድ ይሄኛው መንገድ ብቻ እግዚአብሔር እንዲነካልኝ ብቻ የሚፈልጉ። የእግዚአብሔርስ መንገድ እግዚአብሔር በጊዜው እናንተ ህይወት ላይ የሚፈጽመው ወይ ለምሳሌ ንገራችሁ፣ አንድ ሰው መኪና መግዛት ከፈለገ ለዛ ነገር ብቻ መልእክት ብቻ የሚፈልግ ሰው አለ። ለዛ ነገር ብቻ ሐሳብ ብቻ የሚሰጥ አለ። ለዛ ነገር ብቻ የሚጠራ በዚህ ጉዳይ ላይ ቀድመው ነው የሚናገሩ። በዚህ ጉዳይ ላይ ጥሩ እኮ ነው፣ ምንም ችግር የለውም እኮ። እሱ ጉዳይ ግን ጊዜውን ጠብቆ የሚፈጸም ጉዳይ ነው። ኃጢአት ሆኖ አይደለም እኮ። እናንተ ናችሁ ያላወቃችሁት። እናንተ ናችሁ ልትቀበሉ ልባችሁን ያልከፈታችሁት። ጊዜውን ጠብቆ ዘካርያስ እንደዚህ አለ፣ በወጣትነቴ ለምኛለሁ፣ ጸልያለሁ፣ ጮኬያለሁ፣ ቃል ሰምቻለሁ፣ መልእክት መጥቶልኛል፣ ነገር ግን አልተፈጸመም። እኔ ጌታን ግን ያለ ነቀፌታ እያገለገልኩ ነው። አሁን በስተርጅና ከብዙ ዓመት በኋላ እግዚአብሔር ይህንን ትንቢት ሊፈጽምለት ወደ ቤቱ ሲመጣ፣ ወደ ስፍራው ሲመጣ ዘካርያስ እንደዚህ አለ፣ ይህንን በምን አውቃለሁ አለ። ዕድሜ ገፍቷል፣ ሚስቴም ዕድሜ ገፍታለች። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? እረ ያንተን ጉዳይ የሚፈታ መልአኮች ወጥተዋል። ያንቺን ጉዳይ የሚፈቱ መልአኮች ወጥተዋል። በእግዚአብሔር ዓለም ውስጥ ዛሬ የእናንተ ነገር በኢየሱስ ስም ይፈታል። አያያያ ተስፋ የምታረጉ እምነት ያላችሁ ሰዎች ዛሬ በኢየሱስ ስም እግዚአብሔር የእናንተን ነገር የሚፈጽምበት ጊዜ መጥቷል። ወገኖቼ ለዛ ነው ዕብራውያን ምዕራፍ 11 ላይ ሲናገር ስለ እምነት ይናገራል። እምነት ተስፋ የምናደርገው ነገር እንደሚፈጸም እርግጠኞች የምንሆንበት ነው። እምነት ተስፋ ስላደረግነው ነገር። ተስፋ ያላችሁ ሰዎች፣ ቃል ያላችሁ ሰዎች፣ የድሮ ክርስቲያን ሰይጣን ይመጣና ትሞታለህ ሲሉ ኖ አልሞትም፣ እኔ ቃል አለብኝ ባክ፣ እግዚአብሔር ረጅም ዕድሜን አጠግባለሁ ብሎኛል። ይኸው ሰይጣን መጥቶ ይበላሽባል ሲል ኖ እግዚአብሔር አይበላሽም ብሎኛል፣ ቃል አለኝ ይልሃል። የአሁኑ ጴንጤ ቃል አይደለም ይልህ፣ ግራውን ይዞ ነው የሚሄድልህ። አስቸጋሪ ነው። የመጽናት ጉዳይ፣ ጊዜውን ጠብቆ የሚፈጸም ጉዳይ። ለዛ ነው ስለ እምነት አባቶች ዕብራውያን ጻፊው ይናገራል። አባቶች እያመኑ ኖሩ ይልና እያመኑ ደግሞ ሞቱ ይላል። እያመንኩ ሞታል። አንድ ሰው እስቲ እያመንኩ ቀጥላለሁ፣ እያመንኩ ደግሞ ሞታለሁ ይበል እስቲ። ሃሌሉያ። ቸርች አይደለም አሁን። ይሄማ ክርስቲያን የዚህ ጴንጤ ግሩፕ ላይ አልፈልግም፣ በቃ ይሄን ንብረት አልፈልግም፣ ይሄን ጸሎት አልፈልግም፣ በቃ ቻው ብሎ ይወጣልሃል። በቃ ይሄ ያልጸና ክርስቲያን ነው። በእግዚአብሔር ቃል ላይ መሰረት የሌለው ሰው፣ በእግዚአብሔር ቃል ላይ ያልተተከለ ሰው፣ በአሸዋ ላይ የተተከለ ሰው የሆነ ችግር ሲመጣ ወዮ ይላል። ወይኔ እንዴት ይሆናል? የሆነ ነገር ሲወጋው፣ የሆነ መከራ ሲደርስበት ወዮ ይልሃል። አማዳጋ ሃዲጋሳ አሁን ከአፍ ላይ ይሄንን ቃል ሽራለሁ። የምትጸልይበትን ጉልበት በኢየሱስ ስም እፈጥርልሃል። የምትጸልይበትን ጉልበት በኢየሱስ ስም ልክልሃል። ይሄ መንፈስ በኢየሱስ ስም ይግባባችሁ። ለምን ይሆናል? ጊዜውን ጠብቆ የሚፈጸም ትንቢት አለ። ጊዜውን ጠብቆ የሚሆን ነገር አለ። ክብር ለጌታ ይሁን።
ጊዜውን ጠብቆ የሚፈጸም እየሰማችሁኝ ነው? እስቲ ሰላም ነው እየሰማውክ ነው በሉኝ። እስቲ እያዳመጥኩ ነው በሉኝ። እስቲ እግዚአብሔር ለኔ እያወራኝ ነው በሉ። እስቲ ሃሌሉያ። ለማን እንደሆነ አላውቀ ጊዜ ነው እያለ እየተናገረኝ እኮ ነው። ማክሎቬን ታርዲካሎ ቬኒያሳ ቬንታርዲካላ ባኒያናናማያ እግዚአብሔር ማንንም ዋጋ የማስከፈል ማንንም መከራ ውስጥ ማንንም ቢፈተን ቢሆን እግዚአብሔር እንደፈተነው አድርጎ አይቁጠር ተባለ። እምነታችሁ ነው የሚፈተነው። ዛሬ በጌታ በኢየሱስ ላኮቬንታርዲካባያ ወደ ኋላ ሰይጣን እየጎተታችሁ ስጋችሁ እየጎተተ ጓደኛ እየጎተታችሁ ያለ ሰዎች ዛሬ በጌታ በኢየሱስም ይሄ ማዕቀብ ከናንተ ሕይወት ላይ በኢየሱስም ተበጠሰ ተበጠሰ። ወዳጄ እያመንኩ ነው ሞተው እያመንኩ ጌታን የሚጠብቀኝ ሕይወት አለ። የሚጠብቀኝ የእግዚአብሔር መንግስት አለ ወገኖቼ። ሃሌሉያ። እግዚአብሔር የተናገረውን ነገር ይፈጽማል። ለዛ ነው እግዚአብሔር ቃል ሲናገር ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ። የተናገርኩት ቃሌ ወዳጆቼ የሚፈጸም ቃል ነው የነገራችሁ። የማይፈጸም ከሆነ አይነግራችሁም እግዚአብሔር ቃል። እግዚአብሔር ራሱ አይነግራችሁ። የማይፈጸም ከሆነ የማይፈጽመው ከሆነ ብዙ ጊዜ ሞክራችሁ የተዘጋባችሁ ሰዎች በቃ እግዚአብሔር ያ ጉዳይ እናንተ አይደለም ማለት ነው። ብዙ ጊዜ ከእግዚአብሔር ጋር ግብግብ ውስጥ የፈጠራችሁ ሰዎች ኖ ግብግብ ውጡ ግብግብን ከግብግብ ውጡ ከሞጉት ውጡ እንደ ዕንባቆ የታገላችሁ ያላችሁ ሰዎች ዕንባቆ ጋር እግዚአብሔር መጣ በስፍራ ሆነ ጠብቃል። ኧረ እባክህ እግዚአብሔር ሆይ አጣን በስተዋል እባክህ ኧረ እግዚአብሔር ሆይ እኔ በቃ አልቻልኩም አለ። በስፍራ ሆነ ጠብቀኝ በስፍራ ሆነ ጠብቀኝ። አዎ እያየው ነው። ሃሌሉያ ኢየሱስ ጌታ ነው። እስቲ በስፍራ ሆኜ ጠብቅ ያለው አሁን ግን ጊዜው ነው ያላችሁ ጻፍ ውስጥ በስፍራ ሆኜ ጠብቅ ያለው በአምባዬ ላይ ወጥቼ ጠብቅ ያለው በቦታዬ ላይ ሆኜ ጠብቅ ያለው ሳልወላውል ጠብቅ ያለው እግዚአብሔር ዛሬ ጊዜው ነው ብለኛል። በባሪያው የተናገርክ ነው በቃል የተናገርክ ነው ጊዜው ነው ያላችሁ ጻፍ ውስጥ እኔ ማን እንደሆነ አላውቅም። ዝም ብሎ የሚከተለኝ ሰው ዝም ብሎ እግዚአብሔር ምስክሬ ነው ዛሬ የሚጎበኝ ሰው አለ። ጊዜው የሆነ ሰው ዝም ብላችሁ እያያችሁኝ ከሆነ ዝም ብላችሁ የተመለከታችሁኝ ከሆነ የኔን አክሽን የኔን ሁኔታ እኔ መንፈስ ቅዱስ ነው እያስወራኛለሁ። መንፈስ ቅዱስ ነው እየተናገረኛለሁ። ጊዜው ነው አለኝ በኢየሱስ ጊዜው ነው አለኝ። ማካቮኒያስ ጊዜው ነው። ጊዜው ነው። እግዚአብሔር ጊዜውን በትክክል ስለሚያውቅ ወደ እናንተ መጥቷል። ዘካርያስ ይህንን በተናገረ ጊዜ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ አለው ድዳ ትሆናለህ አለው። ድዳ ትሆናለህ። አንዳንዶች እኮ ስፍራ ለቁ ቃል ያላቸው ሰዎች መንገድ ላይ ወርቁ አይታችኋቸዋል። ቃል ያላቸው ትንቢት ያላቸው እግዚአብሔርን ከመጠበቅ ይልቅ ወይም የእግዚአብሔርን ጊዜ ከመጠበቅ ይልቅ በራሳቸው አቅጣጫ ሄደው የተሰባበሩ የወደቁ መልካቸው የጠፋ ሕይወታቸው ጤንነታቸው የተበላሸ እነዚህ ሰዎች እኮ ከእግዚአብሔር ጊዜ አቅጣጫ ወጥተው ነው። ከእግዚአብሔር ጊዜ ወጥተው ነው። ታገቢያለሽ ብሎሻል፣ ትወልጃለሽ ብሎሻል፣ ትሰሪያለሽ ብሎሻል፣ እግዚአብሔር የምልክሽ የማደርስሽ ቦታ አለ ብሎካል፣ የምሰራው ስራ አለ ብሎሃል። እግዚአብሔር ያለው በእናንተ ሕይወት ላይ ይፈጸማል። የተናገረው ይፈጸማል። ከዛ በኋላ ድዳውን ወጣ። ቤተ መቅደስ ገብቶ ድዳውን ወጣ። አንዳንዱ ቸርች ሄዶ አዝኖ የሚወጣል ባለማመኑ ምክንያት አዝኖ በቃ ተሰባ። አንዳንድ ቦታዎች ላይ በቃ ይሄ ቃል ቢቀርብኝ ይሻል። እኔ እንደዚህ አጋጥሞኛ ቃል በቃ ምክንያቱም የሚነገረው ቃል ከሱ ሕይወት ጋር ስለሚገናኝ ወይ አይፈልጉም። አንዳንድ ሰዎች ለቀው ይሄዳሉ። ወይ ስተዋል፣ ወይ ደክመዋል፣ ወይ ወርቀዋል፣ ወይ ደግሞ አውቅቶላቸዋል። አቅጣጫ ስተው የሚኖሩ ሰዎች አሉ። በቃ እየመረጡ አረ በጌታ በኢየሱስ ስም በእናንተ ሕይወት ላይ የተነገረው ቃል የሚያሸማቅቅ አይደለም። በእናንተ ሕይወት ላይ የዘገየው ነገር ፍሬያማ የሚሆን ነገር ነው። የሚወጣ ነገር ነው። የሚፈጸም ነገር ነው። እስቲ የሚፈጸም ትንቢት አለኝ በሉ። ሃሌሉያ! ኢየሱስ ጌታ ነው። በመልእክታችሁ በትንቢታችሁ ያፈራችሁ ሰዎች የሰማችሁ በአሕዛብ መካከል ቃል የተሰጣችሁ ሰዎች አሕዛብ እየሰሙ ወዳጆቻችሁ እየሰሙ ጠላቶቻችሁ እየሰሙ ቃል የተሰጣችሁ ነገር ግን እየጠበቃችሁ የተሸማቀቃችሁ ሰዎች በእንትና ፊት እኮ እንደዚህ ተናግሮኛል፣ ታገቢያለሽ ብሎኛል፣ ታገባለህ ተብያለሁ፣
ትሰራለህ ተብያለሁ፣ ነገር ግን ቁጭ ብያለሁ። ጊዜ መጥቷል፣ ጊዜ መጥቷል። ይው ላይዋረድ አንዳንድ ሰዎች እግዚአብሔር ጊዜ ሲያመጣላቸው ያል፣ ዘመን ሲያመጣላቸው ያል። እንትናን አቁሞ እግዚአብሔር ከተናገረ የሚፈጸም ነው። እንትናን አቁማ ከተናገረች እግዚአብሔር የሚፈጸም ነው። በመልእክቶቻችሁ የተሸማቀቃችሁ ሰዎች፣ በቃላችሁ የተሸማቀቃችሁ ሰዎች፣ በትንቢት የተሸማቀቃችሁ ሰዎች እግዚአብሔር ዛሬ ምሽት እንደዚህ ብሎኛል፣ ጊዜው ነው አለኝ። ሃሌሉያ። ወይ እግዚአብሔር 5 ዓመት ሞላው፣ ወይ እግዚአብሔር 10 ዓመት ሞላውስ የተናገረውን ሳይፈጽም። ኧረ ኖ ኖ ኖ ኖ እግዚአብሔር የተናገረው ነገር በትክክል የሚፈጸምበት ጊዜ ደርሷል። ጊዜው ደርሷል። በኢየሱስ ጊዜው ደርሷል። ዘመን ደርሷል። አንድ ሰው ሰዓቱን እየተመለከተ አሎቬንታር ዲካቫያ እግዚአብሔርን የጠበቅኩበት ያ ጊዜ አሁን በኢየሱስ ክርስቶስ ስም ያበቃና እግዚአብሔር ከሰጠኝ ስጦታ ጋር የሚቀጥልበት ጊዜ ደርሷል። ጊዜ ደርሷል። አረ ጊዜ ደርሷል። ሰዓቱን እያየ ሰው ጊዜ ደርሷል። ወዳጆቼ በእግዚአብሔር ሥራ ይደነቃሉ፣ ጠላቶቼ በእግዚአብሔር ሥራ ያፍራሉ። ለእኔ የሚሆነው ነገር እጅ ባፍ የሚያስጭን ነገር ይሆናል። ድዳ ሆኖ ዘካርያስ ሲወጣ በቃ ራእይ አይቶ ነው። ምናልባት እዛም ይስቃል። ውይ ተቀስፎ ነው የወጣው፣ ውይ ተመቶ ነው የወጣው፣ ውይ እንደዚህ ብሎ እኮ የሚጠብቋሉ። ማክሎቬንታር ዲካላቫሪያሳ ውርደታችሁን በኢየሱስ ስም ሰይጣን ያያል። ክብራችሁን ሰይጣን ያያል። በሽወት ያሉ በኢየሱስ ስም ክብራችሁን ያያል። እግዚአብሔር ሲሰራላችሁ ያያል። እግዚአብሔር ሲፈጽምላችሁ ያያል። ከዛ በኋላ ዘካርያስ ወደ ቤቱ ሄደ ይላል። የአገልግሎት ወቅቱ በተፈጸመ ጊዜ ይላል ሚስቱ ኤልሳቤጥ ጸነሰች ይላል። ሃሌሉያ። 5 ወርም ራሷን ሸሸገች። ነው እንዴ ይሄ ነገር ነው እንዴ? እስቲ ቆይ እንዴ ይሄ ነገር እየገፋ እኮ ነው። ትንቢቱ እውነት ነው እንዴ? አረ የተነገረኝ ቃል ተፈጽሟል እንዴ? ሸሸገችው ይላል መጽሐፍ። ሸሸገችው። ትክክል ነው? ትክክል አይደለም? እሷ አላመነም። እሷም 5 ወር ሸሸገችው። አላጋባ ሃዲጋና ማሃያ አንዳንዶች በኢየሱስ ስም እግዚአብሔር ያስገርማቸዋል። በኢየሱስ ያስገርምሻል። በኢየሱስ ስም እስቲ እግዚአብሔር ያስገርመኛል በሉ እስቲ። ሃሌሉያ። ያስገርመኛል እያላችሁ ጻፉ። 5 ወር ሸሸገችው። እንደ እውነት ነው? እየገፋ እኮ ነው። እረ ይሄ ነገር እየወጣ ነው። እረ ሰው እንዳያይ በኋላ ሌላ ነገር እንዳይሆን። እረ እንደ እውነት ነው። በረከቴ እውነት ነው። ለኔ የመጣልኝ ነገር እውነት ነው አለች። እግዚአብሔር ዛሬ በኢየሱስ ስም ይፈጽመዋል። እግዚአብሔር ዛሬ በኢየሱስ ስም ይፈጽመዋል። እግዚአብሔር ዛሬ በኢየሱስ ስም ይፈጽመዋል። አማኝ ካለ ይፈጽማል ይበል እስቲ። ሃሌሉያ። አማጎባንታ ከዛ በኋላ 5 ወራት ራሷን ከሰወረች በኋላ ይላል ጌታ በምህረት ነቀፌታ። ምህረት እኮ ብዙ ሰው እኮ ጸልዮ ብዙ ሰው ጮኋል። ጌታ ግን በምህረቱ፣ ጌታ ግን በቸርነቱ፣ ጌታ ግን በበጎነቱ፣ ጌታ ግን በመልካምነቱ የኔን ነቀፌታ አስወገደልኝ። በሰው ዘንድ ነቀፌታ ነበረኝ። በሰው ዘንድ ስም የተሰጠኝ ሰው ነኝ። በሰው ዘንድ የጎበትኩ ሰው ነኝ። ጌታን የማገለግል ሰው፣ ለብዙዎች የምጸልይ ሰው፣ ለብዙዎች የምናገር ሰው፣ ለብዙ ሰዎች የማጽናና ሰው ነበርኩኝ። ጌታ ግን አሁን ጎበኘኝ። ጌታ አሁን አሰበኝ። ጌታ አሁን በኢየሱስ ስም ደረሰልኝ። አንዳንዶች ምሽት በኢየሱስ ስም የሚያስገርም የእግዚአብሔርን ቸርነት ታያላችሁ። የእግዚአብሔርን በጎነት ታያላችሁ። የእግዚአብሔርን ሥራ ታያላችሁ። የሚቀበለኝ አሜን ይበል። የሚሰማኝ አሜን ይበለኝ። የሚያምን አሜን ይበለኝ። ሃሌሉያ። እግዚአብሔር ሲጎበኝ ያቆየ ራሱ ሊሰራልህ ነው። እባክህ ያቆየሽ ራሱ ሊሰራልሽ ነው። ያው ነገር በትክክለኛው ጊዜ፣ ነገር በትክክለኛው ሰዓት፣ ነገር በትክክለኛው ዘመን እግዚአብሔር ፈጽሜዋለሁ አለኝ በኢየሱስ። የብዙዎች ነገር ዛሬ ተፈጸመ። የብዙዎች ነገር ዛሬ በኢየሱስ መልስ አገኘ። በዚህ ሰዓት አሜን አሜን እያላችሁ ጻፉ። ሌላ የምናገረው ነገር የለም። እግዚአብሔር ምስክሬ ነው። ጌታ እንደዚህ ብሎኛል። ኤክስፓየር ዴት የለውም አለ። ረፈደ ያላችሁ ሰዎች
አበቃ ያላችሁ ሰዎች፣ ተዘግቷል ያላችሁ ሰዎች ጌታ እንደዚህ አለኝ፣ ነገራችሁን ፈጽሜዋለሁ አለኝ። ያው መሽቶ ሲነጋ ታምራት ታያለህ። ነግቶ ሲመሽ ታምራት ትሰማለህ። መልእክቶች ይደርሷችኋል። በሌሊታችሁ ውስጥ መልእክት ይደርሳል። አማኝ ካለ አሜን ይበለኝ። አናዲያሎባያ ያው ማኮባንታ አንቺ ተኝተሻል። እግዚአብሔር አምላክ ጠዋት ላይ ሰርፕራይዝ፣ ጠዋት ላይ ተገጣጥሞ ያለቀ ነገር፣ ተሰርቶ ያለቀ ነገር እግዚአብሔር አዘጋጅቷል በኢየሱስ። መልእክቴን ጨርሻለሁ። ሃሌሉያ። ስራ ተሰርቷል ዛሬ። ሃሌሉያ። እረ ብዙ ሰዎች ሆኖላችኋል። ተወዬ በጓሮ አሁን በቃ እንደዚህ ወጣ። በጓሮ በፊት በዛ በዚህ የሚባል ነገር የለም። ጊዜው ሆኗል። በቃ አለቀ። እግዚአብሔር የወደቀን ሰው ነው እስከዛሬ ሊወርቅ ያለን ሰው ነው ያጽናና። ልጄ አይዞ ባርካለሁ፣ ልጄ አይዞሽ እሰራልሻለሁ፣ ልጄ አይዞሽ እያለ እግዚአብሔር መልእክት ብዙ መልእክቶች ያላችሁ ሰዎች ዛሬ ፍጻሜ አገኘ በኢየሱስ ፍጻሜ አገኘ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሆኗል። በቃ ነገር ሆኖልኛል። ክብር ለጌታ ይሁን። የተነገረኝ የእግዚአብሔር ቃል ተፈጽሟል። የተነገረኝ የእግዚአብሔር ቃል በኢየሱስም ሆኗል። በሽወቴ ሆኗል። አሁን ላጽነው። የእግዚአብሔር ቃል መጥቷል። ላጽነው በኢየሱስም። ሃሌሉያ። አሁን አንዳንድ ጉዳዮች ላይ መጸለዩ ጸሎት አለ። ክብር ለጌታ ይሁን። በጣም አስቸኳይ ጉዳይ ያላችሁ ሰዎች፣ አስቸኳይ ጉዳይ በቃ አሁን ቃሉ መጥቷል። እግዚአብሔር ቃሉን ለሰሙ ሰዎች ሰርስሮ ገብቷል። ስር የሰደደ ተክል ነው ማለት። ስር የሰደደ ይኸውላችሁ፣ ስር የሰደደ ተክል ማክሎቬንታ ማደጉ የማይቀር ጉዳይ ነው። ማደጉ የማይቀር ጉዳይ ነው። እግዚአብሔር ቃሉን እየሰበኩ ስር የሚሰድዱ ተክሎችን አያለሁ። ይኸው ስር የያዙ ተክሎች ወደ ታች ስር የያዙ አላጎባንታ ቃሉን በሰሙ ሰዎች ህይወት ላይ እግዚአብሔር ይህንን አድርጓል። በኢየሱስ እግዚአብሔር ይህንን ነገር አድርጓል። አሁን አስቸኳይ ጉዳይ ያላችሁ ሰዎች ቶሎ አንዳንድ ቁጥር ጻፉልኝ። ቶሎ አስቸኳይ ጉዳይ አለ። አስቸኳይ ጉዳይ ከእግዚአብሔር መልስ የምፈልገው ጉዳይ አለ። አሁን የእግዚአብሔር ሰው በቃሉ መሰረት መጽናት ይፈልጋል። ጉዳዩ እንዲጸናል ይፈልጋሉ የምትሉ ሰዎች ቶሎ በሉ። ክብር ለጌታ ይሁን። እግዚአብሔር አብዝቶ ይባርካችሁ። ቶሎ በሉ። ጨርሻለሁ። ኢየሱስ ጌታ ነው። ምሕረቱ ላይ አልቅምና ለዘላለም ቸር ነውና የማዳና የኑን አሳየኝ በክንዱ ለሚጎበኘኝ መልካሙ መዓዛ በምስጋና አቅርቡለት በእልልታ ስገዱለት። ከባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እምባችንን ጠርጎ ስብራታችንን ይጠግንልናል። ሃሌሉያ። እያየው ነው አንዳንድ ቁጥር። ክብር ለጌታ ይሁን። አው ጻፉልኝ አስቸኳይ ጉዳይ። ከዛ ለሌሎች ጉዳዮች ደግሞ ምጸልይበታል። ሃሌሉያ። መንፈስ ቅዱስ በመራይ መንገድ ጸልያል፣ ባሳየኝ መንገድ ጸልያል። የእግዚአብሔር መንፈስ አሁን በሕይወታችሁ ላይ ይገለጣል። ነገሮቻችሁ ላይ ቀኝ እጃችሁን ዘርጉበት። ዶክመንት ሊሆን ይችላል፣ ጤንነት ሊሆን ይችላል፣ የሥራ በሮች ሊሆኑ ይችላሉ። በእናንተ ልብ ውስጥ አስቸኳይ ጉዳይ አለ። አስቸኳይ እግዚአብሔር እንዲሰራልኝ የምፈልገው ጉዳይ አለ። እግዚአብሔር እንዲፈጽምልኝ፣ እግዚአብሔር እንዲሰራልኝ የምፈልገው ነገር አለ። አሁን እየጸለያችሁ ከኔ ጋር ቀኝ እጃችሁን ነገርየው ላይ አድርጉ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ማክሎቬን ታርዲካሎቬኒያ ራባጃና ማጋቦኒያስ ዛሬ ጠላት የሚዋረድበት እናንተ ግን የምትፈቱበት እግዚአብሔር ጊዜ አምጥቷል። አሁን ቀኜን እዘረጋለሁ በጌታ በኢየሱስ ክርስቶስ። ጉዳያቸው አስቸኳይ ሆኖ ሳለ በጠላት የተያዘ፣ በጨለማ የተያዘ፣ በክፉ ሰዎች የተያዘ አሁን በመጣው በእግዚአብሔር ቃል ጉልበት አሁን አስለቅቃለሁ በኢየሱስ ስም። ይልቀቅ አሁን በኢየሱስ ስም። ጉዳዩ በጌታ በኢየሱስ ስም እንዲለቅ ጸልያለሁ።
አሁን እንዲለቅ በጌታ በኢየሱስ ስም ጸልያለሁ። ጨለማ የዋጠው አጋንንት የዋጠው ሰዎች የያዙት ጉዳይ አማሎ ቬንታር ዲካላቫኒያስ በመናፍስቱ ዓለም የተያዘ በጨለማው ዓለም ላይ ታስሮ ያለ ተቀምጦ ያለ የብዙ ሰዎች ጉዳይ እነሱ ስም ያለው ነገር ይዘዋል። አሁን መንፈስ ቅዱስ የሚያስለቅቅ የእግዚአብሔር ኃይል የተገለጠ ይሁን፣ የተገለጠ ይሁን። አውላድ ያለው በናናማያ ተቀበሉኝ። በብዙ ሰዎች ጉዳይ ላይ ብርሃን ሲበራ ያል አሁን የሚፈታ ብርሃን አሁን በኢየሱስ ስም የሚፈታ እግዚአብሔር ብርሃኑን አብርቼዋለሁ አለ። ይሄ ብርሃን እስራቶችን ሲበጣጥስ ያል፣ ገመዶችን ሲበጣጥስ ያል። ላቶቫኒያስ አስቸኳይ ጉዳዮቻችሁ በዚህ ምሽት በኢየሱስ ስም ፍጻሜ ያገኙ። ወጡ በኢየሱስ ስም፣ ወጡ በኢየሱስ ስም። የስ የስ አማሎ ቬንታር ዲካባያ ው እግዚአብሔር የብዙ ሰዎችን ግሩፕ የብዙ ጠላቶቻችን ግሩፕ ሲበትናያል፣ ቡድን ሲበትናያል። ማቶ ቬንታር ዲካባያ የእናንተ ጉዳይ ያለበት ነገር በሙሉ አስቸኳይ ከመሆኑ የተነሳ እግዚአብሔር አምላክ የእናንተን ነገር ሲያስለቅቃያል፣ ሲመታያል። ሆነ በኢየሱስ ስም፣ ሆነ በኢየሱስ ስም። የስ ሆኗል። ሄዱ፣ ተከናወኑ። በሆነላችሁ ጊዜ እግዚአብሔር በሰራላችሁ ጊዜ እግዚአብሔር በፈጸመላችሁ ጊዜ ለብዙ ሰዎች እምነት እንዲሆን ምስክርነታችሁን ይዛችሁ ነው። ሃሌሉያ። ነገር ሆኗል። ሁለተኛ ምጸልየው ውጊያ ላለባችሁ ሰዎች፣ በጣም ፈተና ውስጥ ለሆናችሁ ሰዎች፣ በህይወት ውጊያ፣ በመንፈሳዊ ህይወት ውጊያ ውስጥ ያላችሁ ሰዎች፣ ውጊያ ውስጥ በቃ ውጊያ ሊትራሊ ውጊያ ነው። ስፌት እንዳለው ጨርቅ ዛሬ ጠላቶቻችሁን ከናንተ ላይ ይቀዳል እግዚአብሔር። ዛሬ የናንተን ነገር እግዚአብሔር አምላክ ያወጣል። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። እናንተ ሰዎች 2 ቁጥር ጻፉልኝ። ውጊያ ላይ ነኝ፣ በቃ ፈተና ውስጥ ነኝ። ሌሊት ውጊያ ውስጥ ነኝ። ቀን በስራዬ ውጊያ ውስጥ ነኝ። በልጆቼ በትዳሬ በስራዬ ውጊያ ውስጥ ነኝ፣ ፈተና ውስጥ ነኝ የምትሉ ሰዎች መንፈስ ቅዱስ እየተናገረኝ ነው፣ እያወራኝ ነው፣ መምሪያ ሰጥቶኝ ነው፣ እየተመራው ነው የምናገረው ምጸልየው። በጣም ከፍተኛ ውጊያ ውስጥ ያሉ ሰዎች አያለሁ። እናንተ ይህንን ውጊያ እግዚአብሔር ዛሬ ከናንተ ህይወት ላይ ሰብረዋል። አማሎቬን ታርዲካሎቬኒያስ ቶሎ ቶሎ ጻፉልኝ። ክብር ለጌታ ይሁን። የስ በአገልግሎት ውጊያ ውስጥ ያላችሁ፣ በህይወት ውጊያ ውስጥ ያላችሁ፣ በትዳር ውጊያ ውስጥ ያላችሁ፣ ውጊያ ሊትራሊ ውጊያ ነው ማለት ውጊያ። ማክሎቬን ታርዲካላቫኒያስ ነገር የማይበረክትላችሁ፣ ገንዘብ የማይበረክትላችሁ፣ ሰላም የማይበረክትላችሁ፣ ህይወትና ጤና የማይበረክትላችሁ ዜኮቬንታር ዲካሎቬኒያናናማሃያ ሜክሎቬንታር ዲካሎቬናናናማሃያ እያየው ነው። እግዚአብሔር ይባርካችሁ። እግዚአብሔር የእናንተን ውጊያ አሁን ይሰብራል። የእናንተን ውጊያ አሁን ይሰብራል። ሃሌሉያ። ክብር ለጌታ ይሁን። አይኖቻችሁን ጨፍኑ። የጻፋችሁልኝ ሰዎች ከእናንተ ጋር ጸልያለሁ። ሃሌሉያ። ቬካላዲያኖስ እግዚአብሔር ሲነሳ ጠላቶች ከስር እንደሚበተኑ፣ እግዚአብሔር ሲነሳ ሟርተኞች ከላያችሁ ላይ በኢየሱስ ስም እንደሚመቱ፣ ጠንቋዮች እንደሚመቱ፣ በክፉ ሰዎች ምላስ ውስጥ የተቀመጠውን እባብ እግዚአብሔር አሁን ሲገለው አያለሁ፣ ሲበትንላችሁ አያለሁ። ማክሎቬንታር ዲካሎቬኒያስ የውጊያ በር ሲዘጋ አያለሁ፣ የፈተና በር ሲዘጋ አያለሁ። የመከራ የጨለማ ጉልበት መከራ ሊያመጣባችሁ በእናንተ ህይወት ላይ የተሰራ የጠላት መሳሪያ
የተዘረጋ የጠላት እጅ፣ የተዘረጋ የጠላት ቀስት አሁን በጌታ በኢየሱስ ስም ሽባ ሆነ በኢየሱስ ስም። በሩ ላይ ከፈት። አማቶቤላ ዊንተር ደለበጄኒያ አሁን ይሄ ውጊያ በኢየሱስ ስም ተሰበረ። አሁን ይሄ ውጊያ ተነቀለ በኢየሱስ ስም። በኑሯችሁ፣ በስጋችሁ፣ በጤንነታችሁ ያለ የትኛውም ውጊያ አሁን ስፌት ያለው ጨርቅ ከላይ እንደሚቀደድ ከላይ እንደሚተረተር ጠላቶቻችሁ ዛሬ ከናንተ ላይ ወደቁ በኢየሱስ ስም። አሜን በሉ። አሜን ባፋችሁ አሜን በሉ። በኢየሱስ ስም ወደቁ። መሳሪያቸው በኢየሱስ ስም ከሸፈ። መውጊያ ጦራቸው በኢየሱስ ስም ተሰበረ። ከጤንነታችሁ ላይ ተነቀለ። ከብዙ ሰዎች ጀርባ ላይ እግዚአብሔር የጠላትን ጦር ሲነቅላ ያለ። ከብዙ ሰዎች አንገት ላይ የሞት ገመድ ሲበጠስ ያለ። ከብዙ ሰዎች እግር ላይ እግዚአብሔር ሰንሰለቶችን በእሳት ሲመታ ያለ። ዋላቪንታር ዲካቮያ ጌታ ኢየሱስ እንደዚህ አለ። ሰይጣን እንደ መብረቅ ከላይ ወደ ታች ሲወድቅ አየዋል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ አሁን ስልጣን ኃይል የምትቀበሉበት፣ ነገራችሁ የሚፈታበት፣ ውጊያችሁ የሚያበቃበት እነሆ ይሄ ምሽት ሆነ በኢየሱስ ሆነ በኢየሱስ። አሜን አሜን እያላችሁ ጻፉ። ክብር ለጌታ ይሁን። በጣም በመራኝ መንገድ ነው የሚሄደው። አንድ ጸሎት ጸልያለሁ። ከዛ በኋላ ሰላም ነው። እግዚአብሔር የተባረከ ይሁን። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። ውጊያ የተሰበረላችሁ ሰዎች አሜን ተሰብሮልኛል እያላችሁ ማሎቬንታር ዲካሎቬኒያ ጻፉልኝ። ቶሎ ቶሎ በሉ። ሃሌሉያ። ልትባረኩ ጊዜ መጥቶላችኋል። ልትፈወሱ ጊዜ መጥቶላችኋል። ነፃ ልትወጡ ጊዜ መጥቶላችኋል። አሁን ልትፈቱ ጊዜ መጥቶላችኋል። መልእክቱን በጸሎት እግዚአብሔር እያጸናላችሁ ነው። ሃሌሉያ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ነቀፌታ ብቻ ያለባችሁ ሰዎች እናንተ 3 ቁጥር ጻፉልኝ። ነቀፌታ አለብኝ የምነቀፍበት በክርስትና ህይወቴ በትንቢቶቼ ነቀፌታ አለብኝ። በህይወቴ ነቀፌታ አለብኝ። ነቀፌታ ማለት ሰዎች የሚነቅፏችሁ ነቀፌታ። በቃ ልክ ላይክ እንደዚህ መልእክት ይዛችሁ ነቀፌታ ያለባችሁ ሰዎች፣ በነቀፌታችሁ ምክንያት ስም ያላችሁ ሰዎች 3 ቁጥር ቶሎ ጻፉልኝ። አሁን ይህንን ነቀፌታ ከናንተ ላይ አነሳለሁ፣ ከናንተ ህይወት ላይ ነቅለዋለሁ። እግዚአብሔር ዛሬ ምሽት ነገራችሁን ሁሉ ተሰርቶ አልቆ እግዚአብሔር በኢየሱስ ስም ወደ እናንተ ያመጣ። ክብር ለጌታ ይሁን። በዚህ ያላችሁ ሰዎች ይህንን እየተናገርኩኝ እያየው ነው። ክብር ለጌታ ይሁን። በቃ እየተናገርኩ ሆኗል። እግዚአብሔር ምስክሬ ነው። ነገሮቻችሁ በሆነላችሁ ሰዓት ጊዜ ለምስክርነት እግዚአብሔር የሰራላችሁን ለመናገር እንድትመጡ ይሁን። ክብር ለጌታ ይሁን። ይህንን እየተናገርኩ ፔጁን ላይክ ያላደረገ ሰው፣ ፎሎ ያላደረገ ሰው ፎሎ ያድርግ። ዘውትር አርብ ቀን ብቻ ነው፣ በሳምንት አንድ ጊዜ ነው የምገባው። ከ11 ሰዓት ተኩል በኋላ ወደዚህ ላይቭ ስክሪን እመጣለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው መወዳችሁ። እግዚአብሔር አብዝቶ ይባርካችሁ። ጸጋ የተሰጠው ማንም ሰው በታሰረ ህይወት፣ በባርነት በጨለማ ተጽዕኖ ውስጥ እንዲኖር አይደለም። ጸጋ የተሰጠው ብዙ ሰዎች ነፃ እንዲወጡ ነው። ብዙ ሰዎች እግዚአብሔር አምላክ ህይወታቸውን፣ ታሪካቸውን እግዚአብሔር እንዲለውጥ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ሃሌሉያ። ክብር ለጌታ ይሁን። እናንተ 3 ቁጥር ያዛችሁልኝ ሰዎች በቀኝ እጃችሁ ልባችሁን ያዙልኝ። አንድ የሚፋቅ ነገር አለ። አንድ መፋቅ አይደለም፣ እንደ ጋዜጣ ይነሳል። እንደዚህ ጊዜው ያለቀበት ጋዜጣ ወይም ደግሞ ዘመን ያለፈበት ተነግሮ ወይም ደግሞ ዜናው ተሰራጭቶ
ጋዜጣው ምን ይባላል? ወይ ቤታቸው ላይ ይወስዱታል፣ ቤታቸው ላይ ያስቀምጡታል፣ ወይ ይጣላል፣ ወይ እሳት ይነድበታል። ልክ እንደዛው እግዚአብሔር ምስክሬ ነው። ከናንተ ህይወት ላይ እንደ ጋዜጣ እግዚአብሔር ሲተረትላ ያለው እንደዚህ ሲነቅላ ያለው ክብር ለጌታ ይሁን። ከልባችሁ ላይ፣ ከጀርባችሁ ላይ፣ ከህይወታችሁ ላይ አሁን በኢየሱስ ስም ነቀፌታ ይነሳል። አሁን ነቀፌታ ይነሳል። ማሎቬንታር ዲካሎቬኒያሳ ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ስም የምትታወቁበት መታወቂያ፣ የምትጠሩበት ስም በኢየሱስ ስም በምስጋና እንዲለወጥ ጸልያለሁ። እግዚአብሔር አደረገላት፣ እግዚአብሔር ፈጸመላት፣ እግዚአብሔር አቆማት፣ እግዚአብሔር ነገርየውን ሰርቶ ጨረሰላት። በጌታ በኢየሱስ ስም ይህ በህይወታችሁ በኢየሱስ ስም እንዲሆን ጸለይኩ። ይህ በዘመናችሁ በኢየሱስ ስም እንዲሆን ጸለይኩ። ነቀፌታችሁ ከናንተ ላይ ተወገደ። ነቀፌታችሁ ከናንተ ላይ ተወገደ። ነቀፌታችሁ ከናንተ ህይወት ላይ ተወገደ። እንደዚሁ እየጸለይኩ አንዲት ሴት እግዚአብሔር ዘር ሲያስቀምጥባታል። ዘር መውለድ የማትችል ሴት እግዚአብሔር ይሄ ዘር አለ ማክሎቬንታ የምትወልደው ዘር ነው አለ። ሃሌሉያ። ከዚህ ቀን ጀምሮ መካንነት ተሰበረ። ከዚህ ቀን ጀምሮ የተዘጉ ነገሮች ሁሉ ተከፈቱ። ነቀፌታችሁ ተወገደ። ሰዎች ያወጡላችሁ፣ ይኸው ክፉ ቤተሰብ ያወጡላችሁ፣ ወዳጅ ዘመድ ያወጡላችሁ፣ ይሄ ስም ከናንተ ላይ ተቀደደ። ነቀፌታችሁ ተወገደ። ክብር ለጌታ ይሁን። ኢየሱስ ለዘላለም የተባረከ ይሁን። ጌታ መንፈስ ቅዱስ ይባረክ። እናንተ አሁን የጻፋችሁልኝ ሰዎች ነቀፌታዬን እግዚአብሔር አስወግዶልኛል እያላችሁ ጻፉ። አስወግዶልኛል በጻፋችሁበት ልክ በዛው ታይም ነገሮቻችሁ በሙሉ በኢየሱስ ክርስቶስ ስም እንደ አዲስ ተለውጠዋል። በኢየሱስ ስም ተለውጠዋል። ሃሌሉያ። በዚሁ አጋጣሚ አስቸኳይ በጣም አንገብጋቢ ካንተ ጋር በስልክ መጸለይ ፈልጋለሁ፣ ጌታ እንዲያወራኝ ፈልጋለሁ ለምትሉ ሰዎች ከዚህ ከላይቭ በኋላ ከተወሰነ ደቂቃ በኋላ ማገለግላችሁ ይሆናል። ዋትስአፕ ላይ ጌታ ኢየሱስ ዘመናችሁን ይባርክ አንድ ጥሪ ያደርጋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እስቲ ተባረክ ያለው የሚለኝ ካለ ለጌታ ምስጋና ያምጣ። እስቲ ተባረክ ያለው ያላችሁ እግዚአብሔር ነክቶኛል፣ እግዚአብሔር ዛሬ የልቤን በውስጥ ያለውን ነገር ነው ያወራኝ የሚል ሰው ካለ ይጻፍልኝ። ተባረክ ያለው እግዚአብሔር አምላክ ይባረክ ያላችሁ ጌታን ከፍ አድርጉት። ይህንን ያደረገው ጌታ ስለሆነ ክብር ለጌታ ይሁን። የእግዚአብሔር ቃል ሲናገር ቃሌ እሳት ነው ይላል፣ ድንጋይን እንደሚያደቅ መዶሻ ነው ይላል። እና ሰው በእግዚአብሔር ቃል ላይ ነው ህይወት የሚያገኘው። አንድ ጥሪ ያደርጋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም እጅግ አድርጌ ወዳችኋለሁ። ዘውትር አርብ ሁልጊዜ ከ11 ሰዓት ተኩል በኋላ ከእናንተ ጋር የእግዚአብሔርን ቃል እንካፈላለን። ከእግዚአብሔር ቃል ደግሞ ብዙዎቻችሁ የእግዚአብሔርን ሐሳብና ፍቃድ ትቀበላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። በዚህ አጋጣሚ ምናልባት በዚህ ላይቭ ውስጥ ያላችሁ ሰዎች ጌታን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ። ዓለም በቃኝ፣ ጨለማ ህይወት ውስጥ ማሳለፍ በቃኝ፣ በተሰወረ የህይወት ማንነት ውስጥ መቀጠል በቃኝ፣ እግዚአብሔር እንዲረዳኝ እፈልጋለሁ ለምትሉ ሰዎች ከናንተ ጋር አንድ ጸሎት ማድረግ እፈልጋለሁ። መጽሐፍ ቅዱስ ሲናገር በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ጌታን መቀበል እፈልጋለሁ። ሰዎች ከበሽታቸው ብቻ እንዲድኑ አይደለም እግዚአብሔር የሚፈልገው። ለዛ ነው ያቺ ሴት ለልጆች የሚሆነውን ፈውስ ስታይ ከልጆች ያለፈውን ፍርፋሪ እንኳን ልመገብ ስትለው ጌታ ኢየሱስ ክርስቶስን እሺ አለና ፈቀደላት። ማንም ሰው እንዲፈወስ፣ ማንም ሰው ነፃ እንዲወጣ የጌታ ፍቃድ ነው። ለምድራዊ ነገር በረከት ተቀብለን፣ ለምድራዊ ነገር ፈውስን ተቀብለን ለዘላለም ህይወታችን ደግሞ ሞት ከሆነ ዋጋ ቢስ ነው። መጽሐፍ እንደሚናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ምን ይጠቅመዋል?
ሰው ዓለምን ሁሉ ቢያተርፍ ምን ይጠቅማል? ፈውስ አተረፋችሁ ለ70 ዓመት ለ80 ዓመት ለ40 ዓመት በቃ ለምትኖሩበትን እግዚአብሔር ፈወሳችሁ፣ ነገራችሁን አስተካከለ። ግን ዘላለማችሁ የተበላሸ ከሆነ ምን ይጠቅማል? ስለዚህ እናንተ ሰዎች ካላችሁ ምናልባት 77 ቁጥር ጻፉልኝ። ከእናንተ ጋር አንድ ኪዳን እገባለሁ። ከዛን ቀጥታ ኢሚዲየትሊ ሰዎች እንትን እያሉልኝ ነው ምጸልይ ይሆናል። ክብር ለጌታ ይሁን። የምጸልይ ስለሚሆን ፕሊስ እናንተ ሰዎች ካላችሁ እግዚአብሔር ዘመናችሁን ይባርክ። ከእናንተ ጋር መጸለይ ከእናንተ ጋር ጊዜ ማሳለፍ ፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። ካላችሁ እናንተ ሰዎች እግዚአብሔር አብዝቶ ይባርካችሁ። ክብር ለጌታ ይሁን። 77 ቁጥር ላይ የመዳን ቀን ዛሬ ነው፣ አሁን ነው፣ በዚህ ሰዓት ነው። ነገ ምን እንደሚኮን አናውቅም። መጨረሻ ላይ ባርኪያችሁ ነው የምትሄዱት። ማንም ሰው እንዲወጣብኝ አልፈልግም። መጨረሻ ላይ አንድ የበረከት ቃል ተናግሬ ነው። ሃሌሉያ። እባርካችኋለሁ። ሳምንቱን ሙሉ እግዚአብሔር አምላክ በድል በስኬት በምስራች በምስጋና በምስክርነት እግዚአብሔር እንዲያቆያችሁ ባርኬ ማንም ሰው እንዳይወጣ። ክብር ለጌታ ይሁን። ጥቂት ደቂቃ 10 ሰከንድ ጠብቃችኋለሁ። እናንተ ሰዎች ካላችሁ ግዴታዬ ነው። በጣም ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በጉጉት ይናፍቃሉ ይላል እግዚአብሔር ቃል ሲናገር። ይህ ሰዓት የእናንተ ጊዜ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ይህንን ቪዲዮ ምናልባት ገብተው ስለሚያዩ ስለሚኖሩ አብራችሁኝ ይህንን ኪዳን እንድትገቡ የምታዩ ሰዎች አብራችሁ ይህንን ኪዳን እንድትገቡ በጌታ ፍቅር ማሳሰብ ፈልጋለሁ። እንደዚህ ብላችሁ ነው ኪዳን የምትገቡት። ከኔ ኋላ ሆናችሁ ከዛን ስልኬ ላይ ደውሉልኝ። መንፈስ ቅዱስ ልባችሁ ውስጥ ይገባል። ዓለምን፣ ሰይጣንን፣ ጨለማን ራሴን እክዳለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ ሆይ አንተን እንደ ግል አዳኝ አድርጌ አሁን ተቀብያለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ጨለማ ሕይወት፣ የሞት ሕይወት፣ የኃጢአት ሕይወት እግዚአብሔር አምላኬ ሆይ በልጅ በኢየሱስ ክርስቶስ ደም ከላይ ላይ አንሳልኝ። ጌታ ሆይ ስለተቀበልከኝ ስሜንም በሕይወት መዝገብ ላይ ስለ ጻፍክልኝ አመሰግንሃለሁ። ጌታ ኢየሱስ ሆይ ተባረክ። አሜን። እችን ብቻ ከተናገራችሁ በኋላ ደውሉልኝ። ከእናንተ ጋር የምጸልይ ይሆናል። ጌታ አብዝቶ ይባርካችሁ። በዚህ የተሳተፋችሁ በዚህ ስፍራ ላይ የመጣችሁ ሰዎች በሙሉ ከእግዚአብሔር በረከት ጥገቡ፣ ከእግዚአብሔር መልካምነት ጥገቡ፣ ከእግዚአብሔር ኃይል ጥገቡ። ይሄ ሳምንት በኢየሱስም ለእናንተ የድል ሳምንት ይሁን፣ የበረከት ሳምንት ይሁን፣ የምትከናወኑበት ሳምንት ይሁን። የጨለማ ሥራ ከእያንዳንዱ ቀን ላይ በኢየሱስም የተነቀለ ይሁን። እግዚአብሔር የፊቱን ብርሃን በእናንተ ላይ ያብራ። እግዚአብሔር የነገራችሁን ያወራችሁን በሙሉ የሚፈጽምበት ሳምንቶቻችሁ እንዲሆን በኢየሱስም ጸለይኩ። ጌታ ሆይ ተባረክ። ሁሉ ስለሆነ እጅግ አድርጌ አመሰግንሃለሁ። በጌታዬ በመድኃኒቴ በኢየሱስም አሜን። እግዚአብሔር ዘመናችሁን ይባርክ። በጣም ከአንተ ጋር መጸለይ እፈልጋለሁ ለምትሉኝ ዋትስአፕ ላይ ስልክ ቁጥሬን ጽፌያለሁ። በዛ ጻፉልኝና ደውሉልኝ። እግዚአብሔር አብዝቶ ይባርካችሁ። በጣም ነው የምወዳችሁ። ሳምንት እንገናኝ። እግዚአብሔር ሰላምና ጸጋ ከመንፈሳችሁ ጋር ይሁን። ተባረኩልኝ። ኢየሱስ ጌታ ነው።